ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ ተዘጋጅቶ የሚቀርብ ዝግጅት ነው። በዚህ ጉዳይ ስለ አንድ ትንሽ ለየት ያለ አጀንዳ ይዤ መጥቻለሁ። ስለሱ እናወራለን። አጀንዳ የሚሆኑበት ምክንያት አንዳንድ ጉዳዮች አጀንዳ የሚሆኑበት ምክንያት ትንሽ በሀገር ላይ ትንሽ ጎላ ያለ ሚና ወይም ደግሞ ሮል የሚጫወቱ ሲሆን ነው። የሆነ አደጋ ያለባቸው ወይም ደግሞ የሆነ ተጽዕኖ መፍጠር ደረጃ የደረሱ ጉዳዮች ሲኖሩ ስለነዛ ጉዳዮች አጀንዳ እናደርጋለን። አጀንዳ ስናደርገው ደግሞ ያን ያክል ከፍተኛ ጥናት አድርገን ኢንቨስቲጌት አድርገን ምናምን አይደለም፣ ሪሰርች ሰርተን አይደለም። ኦልሬዲ ባለን መረጃ ከዚህ ቀደም ባለን በሰበሰብናቸው መረጃዎች ቤዝ አድርገን እንደምታውቁት እኛ የምንሰራው ለድርጅት አይደለም፣ በድርጅት አይደለም፣ በገንዘብ አይደለም፣ በስፖንሰርሺፕ አይደለም፣ በራሳችን ነው። ሀገርን ለመታደግ ኢትዮጵያ የሚባለውን ሀገር ለመታደግ ህዝቧን ለመታደግ ፖለቲካው እንዳይበላሽ ማህበረሰቡ አዘቅት ውስጥ እንዳይወድቅ እንዳይበተን ላለፉት ብዙ አመታት ስንናገር ስንለፋ ቆይተናል። አይዲያ መረጃዎችን እንሰጣለን። መረጃዎችን በሰፊው እንሰጣለን። ስንሰጥ ኖረናል ላለፉት 8 9 10 አመታት። እንግዲህ ያንን መጠቀም የማህበረሰቡ ፋንታ ነው። ብዙ ጉዳዮች ላይ ተጽዕኖአችንን አሳድረናል። ብዙ ነገሮችን ሪቨርስ ያደረግን ይመስለናል። ብዙ ጥፋቶችን የቀነስን። ምክንያቱም መረጃውን በሰጠህ ቁጥርና ሰዎች በገባቸው ቁጥር ጥፋት ይቀንሳል። ይሄ የታወቀ ነው። ጥፋት ይቀንሳል፣ ውድቀት ይቀንሳል። ምናልባትም ደግሞ መፈረካከስ ካለ እንደ ሀገር መፍረስ ካለ እነዛ መረጃዎች መኖራቸው ጉዳትም ደርሶ መትረፍ ይኖራል። አሁን ላለፉት 5 6 4 3 2 አመታት በፊት ስንናገራቸው የነበሩ ጉዳዮች ናቸው። አሁን መንግስቱን ላይ ይዟቸዋል። አንዳንዶቹን አጀንዳዎች መንግስቱን ላይ ይዟቸው እየሰራባቸው ነው አዲሱ መንግስት። ይሲ እንደ ማህበረሰብ ደግሞ እንግዲህ የጥፋት መጠን ይቀንሳል። መረጃ ከሰጠኸው አንድ ሰው ቢሳሳት እንኳን ግራ ቢገባው እንኳን ያቺ መረጃ ካለች አንድ ጊዜ ነው የሚጎዳው። ከዛ በኋላ ያ ጥፋት አሁን ብዙ ጥፋቶች ተቀልብሰዋል። በጣም በሚገርማችሁ ሁኔታ ብዙ ጥፋቶች ተቀልብሰዋል። ብዙ ኃይሎች ጠፍተዋል፣ ወይ መንምነዋል ወይ ሟሽተዋል። ይሲ እያጋለጥን ነው እያጋለጥን በብሔርተኝነት ጉዳይ በሃይማኖት ጉዳይ ስናጋልጥ ነው። ስለዚህ እነዚህ ነገሮች ላይ ሚናችንን ተጫውተናል ብለን እናምናለን። ግን አሁንም ገና ነው። ማህበረሰቡ በጣም እየተጎዳ ሚነቃ ነው። በ5 አመት በ10 አመት የሚባንን ማህበረሰብ ነው ያለን። ላለፉት 10 አመታት ስንናገር የነበርነው ጉዳት እየደረሰበት በኋላ ነው። ጉዳት ከደረሰበት በኋላ ነው የሚነቃው። ይሲ ያገዛ አድርጎለት ሊሆን ይችላል። የመንቃት ፕሮሰሱ ላይ እገዛ ሊያደርግለት ይችላል። ምክንያቱም መረጃ ኦልሬዲ ስላለ እንደዚህ ይባል ነበር ይልና ይነቃል ቶሎ። አለበለዚያ ይጠፋ ነበር የማህበረሰብ። ይሄ ማህበረሰብ ስንል የትኛው ማህበረሰብ? ኢትዮጵያዊ የሚባለው ማህበረሰብ፣ ሀገር ወዳድ የሚባለው ማህበረሰብ፣ ናሽናሊስት ሲባል የነበረው ማህበረሰብ፣ አማራ የሚባለው ማህበረሰብ፣ አበሻ የሚባለው ማህበረሰብ። አያችሁ አገሩን ሲወድ የነበረው ለሀገሩ መስዋዕትነት ሲከፍል ለዘመናት የነበረው ክርስቲያን የሚባለው ማህበረሰብ። አያችሁ ዛሬ እስኪ እኛ ተናግረነው ወይም ደግሞ በጽሁፍ አስፈረነው ያልተከሰተ ነገር ምን አለ? በእምነት በኩል በብሔር በኩል በሀገር ጉዳይ አያችሁ ሁሉም ነገር ተከስቷል። ሁሉም ነገር አሁን ፍንትው ብሎ ወጥቷል። አያችሁ ጠላት ነው አትመኑት ስንላችሁ የነበረው በሙሉ ኮብልሎ ሄዷል። ሃይማኖትም ላይ የነበረ ከድቶ ሄዷል። ፖለቲካውም ላይ የነበረው አስበልቷችኋል። በኋላ መጨረሻውን አውቃችኋል። አሁን ደግሞ የቀጠሉ ደግሞ አሉ ያልተነቃባቸው። እንደዚህንም ተናግረናል እኮ አስቀድመን። ግን ማህበረሰባችን መቀበል በጣም ስለሚቸግረው ነው። ስሎው ነው ሲነቃ፣ በጣም ደካማ ነው። በጣም ስሎው ነው ሲነቃ፣ ስሎው ነው። አንዴ ከነቃ በኋላ ደግሞ ከባነነ በኋላ ደግሞ ነገሮች እንኳን ቢስተካከሉ በዛው ነው የሚሄዱ። እንደገና አጥፊ ይሆናል። የሚገርማችሁ እንደገና ጠላቶቹ እንደገና ይጠልፉታል። እና በነፍሰ ስጋው ነው የሚጫዋቱት። አሁን የጠቀስኳቸው ኃይሎች ማለት ነው። አበሻ የምትለው፣ አማራ የምትለው፣ ክርስቲያን የምትለው፣ እንደዚህ አገር ወዳድ የነበረው ኢትዮጵያዊ የሚባለው እየገለባበጡ እንደ ሳምቡሳ እየጠበሱት ነው። እና ያ ማህበረሰብ እንዳይጠፋ ነው እኛ ምን ጥረት እያደረግን ያለ ነው። እንዳይጎዳ ነው ጥረት እያደረግን ያለ ነው። ግን ተጎድቷል። ብዙዎቹ ተጎድቷል። አሁን ከተማ ላይ ያለው አይገባውም። እሱ መቼም አይገባውም። ኮዱን ነው የሚከተለው። በቲፎዞ ነው የሚመራው። አይገባውም። የከተማው ነው ያስቸገረን። ይኸውላችሁ
የገጠሩማ ይኸው ተጎድቶ አልቆ ይኸው ስንት መከራ ደርሶበት እኮ ነቅቶ እንደገና ትግል ላይ ነው። እንደገና ትግል ላይ ሆኖ እንደገና ጠልፈውበታል፣ ትግሉንም ጠልፈውበታል። በሙሉ አይደለም እውቀቱ መረጃም ሲወስድ እየመረጠ ነው። መርጦ ስለሚወስድ ግማሽ ጠላቶቹን ይነቃባቸውና ከግማሾቹ ጋር ይጣላል። ግማሾቹን ስለማይነቃባቸው እነዛ ግማሾቹ ደግሞ ድጋሚ ትግሉን ይጠልፉበታል። እንደዚህ ያደረጉ በነፍሰ ስጋው እየተጫወቱ ነው። አሁንም እዛ ጋር አማራው ሲያደርገው የነበረው የ3 ዓመት መስዋዕትነት በሙሉ አሁንም ዳዋ በልቶታል። በቃ ተጠልፈዋል፣ ጠልፈውበታል። አያችሁ። ግን ዞሮ ይሁን እኛ ትግላችንን እንቀጥላለን፣ እናነቀዋለን። እንደዚህ የነገርን እየገሰጽን የነቀፍንም ቢሆን እናነቀዋለን። ያው እንዳይጠፋ ይሆናል። ቢያንስ ዘሩ አይጠፋም፣ ቢያንስ ባህሉ አይጠፋም፣ ቢያንስ ተውፊቱ ምናምኑ እምነቱ እንዳይጠፋ አድርገነዋል ብለን በሙሉ ልብ መናገር ይቻላል። አሁን ስለምንድን ነው የምናወራው ነው? አሁን አንድ ጉዳይ እናነሳለን። አንድ ብሔረሰብ አለ ኢትዮጵያ ውስጥ፣ ጉራጌ የሚባል ብሔረሰብ። የብሔርተኛ ለመሆን ፈልገን አይደለም፣ ዘረኛ ለመሆንም ፈልገን አይደለም፣ ዘረኞችም አይደለም፣ ብሔርተኞችም አይደለንም። ግን ሁሉ ጊዜ ከእውነት ጋር መኖር አለብን። እያጭበረበርን እያስመሰልን እያምታታ መኖር የለብንም። እንደዛ አድርገን ይህን ማህበረሰብ የተጫወትንበት፣ ይሄ ማህበረሰብ በሚሊዮን የሚቆጠሩ ህዝቦች ያለቁብን ለዛ ነው። ስለምናስመስል ያልሆነውን ነን ብለን ፕሪቴንድ ስለምናረግ ያልሆነውን አልሆንክም፣ አለቀ። ካልሆንክም ለምንድን ነው የምታጭበረብረው? ለምንድን ነው የምታምታታው? ለምንድን ነው የምታስመስለው? በአስመሳይነት ነው ዛሬ ማህበረሰባችንን የጎዱብን። አየህ። ስለዚህ የጉራጌ የሚባል ማህበረሰብ አለ። በቃ ጉራጌ የሚባል ማህበረሰብ አለ፣ እናከብረዋለን። ችግር የለብንም ከጉራጌ ማህበረሰብ ጋር። ግን ችግር አለበት ወይ ነው። እና ለምሳሌ የጉራጌ ፖለቲካ የሚባል ነገር አለ ወይ? አሁን ምንድነው ቅድም እንዳልኳችሁ ነው። ተጽዕኖ ሲያደርስ አንድ ነገር አጀንዳ ይሆናል ብለናል። ጉዳት ሲያመጣ፣ ጉዳት ሲያስከትል፣ ተጽዕኖ ማድረግ ሲጀምር እናነሳዋለን። የሚደበቅ ነገር የለም። ሁሉም ነገር በጠራራ ፀሐይ መውጣት አለበት። ከዛ በኋላ ክሊር ሆኖ ንጹህ ሆኖ መሄድ አለበት። እያጭበረበሩ እያስመሰሉ ተደብቆ ምናምን እንደዚህ በሆድ ሚስጥር ይዞ ምናምን መንቀሳቀስ አይቻልም። የሆንከውን ነኝ በል፣ ያልሆንከውን አይደለም። ለምንድነው ነኝ የምትለው? ለምንድነው ለመምሰል የምትሞክረው? ስለዚህ የጉራጌ ፖለቲካ የሚባል ነገር አለ ወይ ነው? አለ ወይ ኢትዮጵያ ውስጥ የጉራጌ? ምክንያቱም ጉዳት እያስከተለ ነው። በቃ ይሄ ነገር ጉዳት እያስከተለ ነው የሚል መረጃ ኢንፎርሜሽን ላይ ደርሰናል። በቃ ኮንክሉዥን ላይ ደርሰናል። ላለፉት 5 ዓመታት 10 ዓመታት ኦልሞስት 15 ዓመታት ይሄ ህብረተሰብ ክፍል ፖለቲካሊ ቻርጅድ ሆኖ ሲንቀሳቀስ እንደነበረ እናውቃለን፣ እናስታውሳለን። ስለዚህ ጉዳት እያስከተለ ነው። የሱ እንቅስቃሴ ገብቶት ነው ሳይገባው ነው እንዴት ነው የሚለውን ነገር እናየዋለን፣ እንተነትነዋለን። ግን አለ የጉራጌ ፖለቲካ የሚባል ነገር አለ። ጉዳት አለው ወይ? ማንንስ ነው የሚጎዳው? እሱን ነው የሚጎዳው ወይስ ሌሎችን ነው የሚጎዳው? ምክንያቱም አንድ ሀገር ላይ ስንኖር እያንዳንዳችን የምናደርገው እንቅስቃሴ ሌሎቻችንን አፌክት ማድረጉ አይቀርም። ስለዚህ ዝም ብለን የምንተላለፈው ነገር መኖር የለበትም። አይኸው እያንዳንዱ ብሔር፣ እያንዳንዱ ሃይማኖት የሚያደርገውን እንቅስቃሴ ሁላችንም አዌር መሆን አለብን። እኔ ለብቻዬ ምሰራ ከሆነ፣ እኔ ለብቻዬ ሴራ ይዤ የምንቀሳቀስ ከሆነ፣ ያኛውም ሴራ ይዞ የሚንቀሳቀስ ከሆነ ምንድነው ሀገራችንን በጋራ ነው የምናፈርሰው። የሆነ የህብረተሰብ ክፍል እንጎዳለን። አየው ማን ነው የሚጎዳው ነው። እናየዋለን። የጉራጌ ፖለቲካ የሚባል ነገር አለ ወይ ብለናል። አዎ አለ ነው መልሱ። ምልክቶቹ ምንድናቸው? ማስረጃዎቹ ምንድናቸው? የሚሉትን ነገሮች እናያለን። ለምሳሌ ያህል ከ2005 ጀምሮ ተቃውሞ፣ በመንግስቱ ላይ ተቃውሞ በጣም በሰፊው ይካሄድ እንደነበረ ታስታውሳላችሁ። ከ2005 ጀምሮ እና ያው በፊቱን እንተው ብዬ ነው 97 ምናምን የሚባለውን ተውት፣ ከዛ በፊትም ያለው ነገር ተውት። 2005 እና ከ2005 ጀምሮ ፖለቲካው እንዴት ነበር የሚንቀሳቀሰው ብለን ስንጠይቅ በኪነ ጥበብ። ስለዚህ በኪነ ጥበብ ተቃውሞ የአመጽ ዘፈኖች ይዘፈኑ ነበረ። የአመጽ ዘፈኖች፣ የሁከት ዘፈኖች፣ በቃ የአብዮት ዘፈኖች ይዘፈኑ ነበረ። እና ከጉራጌው ጋር ምን አገናኘው ልትሉኝ ትችላላችሁ። እነዚህ ዘፈኖች ወደ ማህበረሰቡ እንዲደርሱ ሲደረግ የነበረው ሆቴሎች ውስጥ ነው፣ ግሮሰሪዎች ውስጥ ነው። ግሮሰሪዎች ውስጥ፣ ሆቴሎች ውስጥ
ልኳንዳ ቤቶች ውስጥ፣ ንግድ ቤቶች ውስጥ፣ ቡቲኮች ጋር ይሄ የህብረተሰብ ክፍል በብዛት በሚቆጣጠርባቸው የንግድ ቦታዎች ላይ በሞንታርቦ በስፒከር እነዚህ የሁከት ዘፈኖች ለምንድነው እነዚህ ነገሮች ሲደረጉ የነበረው እንበል? ለምንድነው እነዚህ ነገሮች እሺ ምንድነው ምን ታስበው ነው በአጋጣሚስ ቢሆን ብለን ልናስብ እንችላለን። እንግዲህ ከ2005 ያልኳችሁ ለዚህ ነው። 2005 2010 ላይ ያለውን ለውጥ ተውትና ከዛ በፊት በነበረው ፖለቲካ ኢትዮጵያ ውስጥ አንደኛና ዋነኛ ተቃዋሚ ይባል የነበረው በተለይ መንግስትን ይገዳደራል ተብሎ ይታሰብ የነበረው ግንቦት ሰባት ነው። ግንቦት ሰባት ደግሞ ጫካ ገብቶ ነበር። ጫካ ገብቶ እየታገልኩ ነው እያለ ነበር። እንግዲህ እንዴት እንደሚታገል አናቅም። የሆነ ወታደሮች ይዞ ብቻ ከአሜሪካኖች አሜሪካ ካሉ ዳያስፖራ ገንዘብ እየሰበሰበ ዶላር እየሰበሰበ በሚሊዮኖች የሚቆጠር ዶላር እየሰበሰበ ትግል አረጋለሁ ይል ነበር። ኤርትራ ውስጥ ጦር አለኝ ይል ነበር። ኦኬ ያዙት። ስለዚህ ከተማ ውስጥ ያሉት ደግሞ የሱ የነዚህ የህብረተሰብ ክፍሎች የሱ ተከታዮች የግንቦት ሰባት ተከታዮች በሙዚቃ ሁከት በሙዚቃ ማህበረሰቡን መንፈሱን በማወክ ፖለቲካ እንዲንቀሳቀስ ተቃውሞ ውስጥ እንዲገባ መንፈሱን ኢንፍሉዌንስ በማድረግ ተጽዕኖ በማድረግ ስሜቱ ላይ አየ የተቃውሞ ስሜት ሁሉ ጊዜ እንዲኖር ያመጽ ስሜት ሁሉ ጊዜ እንዲኖር ይደረግ ነበር። ስለዚህ እነዚህ የንግድ ተቋማት እነዚህ ለሁከት ለአመጽ ለአብዮት የተሰሩትን ዘፈኖች ይከፍቱ ነበር። እዛ ደግሞ ጫካ ደግሞ ግንቦት ሰባት የሚባል ነበር ብያችኋለሁ። አያችሁ። ስለዚህ የነዚህ የሶስቱ ነገሮች ግንኙነት ምንድነው ብለን ስናይ አንደኛ እዛ ግንቦት ሰባት የሚባለው ነገር የሚመራው በብሔሩ ጉራጌ የሆነው ዶክተር ብርሃኑ ነው። አያችሁ። ይኸውላችሁ ጨዋታው እዚህ ጋር ነው የሚጀምረው። እነዚህ ሰዎች ምን አገባቸው ምን ስለሚያገኙ ነው ልትሉ ትችላላችሁ። እዛ ጋር ጫካ የነበረው ኃይል ግንቦት ሰባት የሚባለው እና በጣም በአሜሪካን ሀገር ከፍተኛ ተከታዮች ያሉት ዲያስፖራውን በሙሉ ሲያምሰው የነበረው ቡድን ይሄ ቡድን ነው። ትግል ታገላሉ ብሎ ኤርትራ ውስጥ የነበረ በሚሊዮን የሚቆጠሩ ዶላሮችን ይዞ ነው ወደዛ የሚገባው። ስለዚህ ገንዘቡንም ይቆጣጠራሉ፣ ፖለቲካውንም ተቆጣጥረውታል። እንደገና አንድ ብሔር ናቸው ማለት ነው። ስለዚህ እነሱ ያኛው እዛ ይታገላል፣ ይሄኛው ደግሞ ከተማ ውስጥ ያሉት ነጋዴዎቹ ደግሞ ግሮሰሪዎቹ ደግሞ ሆቴሎቹ ደግሞ እነዚህን ዘፈኖች እሺ ዘፈኖቹ ደግሞ የቶቹ ናቸው ብለን ስንጠይቅ ለአብዮት የተዘፈኑት ዘፈኖች ስንል ደግሞ እና ታዋቂዎቹ አርቲስቶች የዘፈኗቸው ናቸው። ታዋቂዎቹ አርቲስቶች እነ ቴዎድሮስ ካሳሁን የዘፈኗቸው ናቸው በአብዛኛው። እዚህ የአብዮት ዘፈኖች 70 ደረጃ ገለመሌ ምናምን የሚሉ ነበሩ። እነዚህ አያችሁ። አሁን ይሄኛው ሰው ምንድነው ምን አገናኘው ስትሉ ይሄም አርቲስት ደግሞ ከጉራጌ ሰው የተወለደ ሰው ነው። ስለዚህ ለጉራጌዎቹ አፊሊዬሽን አለው ማለት ነው። አየ። ስለዚህ ጉራጌ አርቲስት ይዘፍናል። የሚዘፍነው ግን በአማርኛ ነው። ይቀሰቀሳል። እነሱ እዚህ ጋር ይከፍቱታል። እዛ ጋር ደግሞ ጫካ ላይ ያለው ደግሞ ምንድነው ግንቦት ሰባት ነው። ዶክተር ብርሃኑ ጉራጌ ነው። ስለዚህ የጉራጌ ፖለቲካ እንዴት ነው የሌለው ነው። እዚህ ከተማ ውስጥ እንቅስቃሴ ፕሮፓጋንዳና የቅስቀሳ ስራ የሚሰራ ከሆነ አለ ማለት ነው። ጫካ ውስጥ ደግሞ የፖለቲካ ቡድን የሚመራ ከሆነ አለ ማለት ነው። አሁን እዚች ላይ ጨዋታዋን እንግዲህ ተመልከቷት። አሁን ጨዋታዋን ተመልከቷት። ንግድ ውስጥ ያሉት ያንን ነገር የቅስቀሳና የፕሮፓጋንዳውን ህዝቡን ስሜታዊ የማድረግ ስራ ይሰራሉ። ህዝቡን ነው የሚዘፍኑት፣ በአማርኛ ነው። አያችሁ፣ በአማርኛ ነው። የባህል ዘፈን ነው የሚዘፈነው። የአብዮት ዘፈን ነው የሚዘፈነው። አያችሁ። እንደገና ጫካ ኃይል አለ። እነሱ ደግሞ ያን ስራ ይሰራሉ። ግንኙነቱ ምንድነው? ይሄን የሚሰራው የንግዱ ማህበረሰብ ጉራጌ ነው። ዘፈኑን የሚዘፍነው ጉራጌ ነው። እንደገና የፖለቲካ የሚመራው። ስለዚህ ያንን ፖለቲካ ሲያንቀሳቀሱት የነበረው እነዚህ አካላት ናቸው ማለት። ስለዚህ የጉራጌ ፖለቲካ አለ ነው። ጥቅሙ ምንድነው? ጉዳቱ የሚለውንም እናያለን። ጉዳትስ አለ ወይ? ይሄ ፒውርሊ ማረጋገጫ ነው። ከዛ በኋላ እሺ አለ፣ ፖለቲካው አለ። እሺ መብታቸው ነው። እንደ ኢትዮጵያዊ ዜጋ ደግሞ መብታቸው ነው መታገል። መብቱ ነው። የፈለገው ነገር ማድረግ ይችላል። ዘፋኝም መስፈን ይችላል። መታገልም የፈለገ መታገል ይችላል። አንተ ጋር ምን አገባህ ልትሉኝ ትችላላችሁ። አያችሁ። ሌላውን ከጎዳ ግን እኔን ከጎዳ እኔ ጋር ከደረሰ ግን እኔ ራሴ እቃወመዋለሁ ማለት ነው። አያችሁ። ማህበረሰብ ተጎድቷል ወይ በእነዚህ ሰዎች? ግንቦት ሰባት እዛ እንቅስቃሴ ያደርግ ነበር። ይውላችሁ፣ ስሙኝ፣ አድምጡኝ። ግንቦት ሰባት እዛ ይታገል። መሪው ጉራጌ ብሔር ተወላጅ ነው ብያችኋለሁ። ከአማራ ጋር ኦኬ ድርጅቱ እንደ ኢትዮጵያዊ የሚባል ድርጅት ነው። ኢትዮጵያዊ
ምክንያቱም ከቅንጅት ምናምን ተከታዮችን ይዞ የኮበለለ ነው። ሰማያዊ ፓርቲ የነበረ ገለመሌ ምናምን እንደዚህ አንድነት ፓርቲ ምናምን ብለው የተወሰኑት እዚህ እየተንቀሳቀሱ የተወሰነው ክፍል ወደ አሜሪካ ሄዶ ከዛ ጫካ ገባው ያለ ነው። ስለዚህ ኢትዮጵያዊነት አለው። ኦኬ ጥሩ እሺ። ታጋዮቹ እነማን ናቸው ስንል ጉራጌዎች ናቸው ወይ ስንል አይደሉም። አያችሁ በወቅቱ ጫና ሲደረግ የነበረበት የአማራ ብሔር ተወላጆች ናቸው ሰራዊቱ የነበሩት። ስለዚህ አማራው ሰራዊት ነው፣ የፖለቲካ መሪው ደግሞ ጉራጌ ነው ማለት ነው። ኦኬ ስለዚህ ዘፈኑም ደግሞ ምንድነው? ዘፈኑም ደግሞ በአማርኛ ነው የተዘፈነው። የሚከፍቱት ደግሞ እነዚህ ሰዎች ናቸው። ስለዚህ ከተማ ውስጥ ያለውን የህብረተሰብ ክፍል ጉራጌው አይደለም መቼም የሚነሳው። ጉራጌው ወጥቶ አመጽ አድርጎ አያውቅም። ጉራጌው ወጥቶ ሰልፍ አድርጎ አያውቅም። ጉራጌው ወጥቶ ምናልባት ግርግርን አብሮ ተጠቅሞ ድንጋይ ሊወረውር ይችል ይሆናል። እሱን አናቅም። ግን የሚቀሰቀሰው አማርኛ ተናጋሪው ነው። የሚዘፈንለት በአማርኛ ነው። አያችሁ ኮንቴንቱም አማራ የሚባለውን የህብረተሰብ ክፍል ያማከለ ነው። የሱን ታሪክ የሱን ተውፊት ነው የሚከፈትለት። አያችሁ ስለዚህ ይሄኛው ከፋቹ ማን ነው? ጉራጌ ነው። ተደራሲው ደግሞ አማራ ነው። ስለዚህ ከተማ ውስጥ አማራውን በመቀስቀስ ፖለቲካ መስራት ነው የያዙት ማለት ነው። ሙዚቀኞቹ ደግሞ በአማርኛ በቋንቋቸው አይደለም የዘፈኑት። ከተማ ስላደጉ ነው ሊባል ይችል ይሆናል። ግን ያኛውስ አፊሊዬሽን ለምን ለሌላው እንትን አይሉ አይዘፍኑም? ከዛ ፖለቲካ ግሩፕ ጋር ነው ስራው የሚሰራው። ስለዚህ የሚቀሰቀሰውና እንዲሞት ምናምን ለአመጽ የሚደረገው እንዲቀሰቀስ የሚደረገው እንዲማረር የሚደረገው እሱ ነው። አስፈላጊም ከሆነ ባለሱቆች ስለሆኑ የኑሮ ውድነት እንዲመጣበትም ማድረግ ይቻላል። ይህንን ተውት፣ ወደ ጎን ተውት ለጊዜው ከአጀንዳው ውጭ ስለሆነ። ጫካ አለሁኝ የሚለው ይሄ ሰውዬ ግንቦት 7 የሚባለው ሰውዬ እነ ዶክተር ብርሃኑ የሚመሩት ግሩፕ ደግሞ ምን አይነት ውል አድርጎ ነው ትግል የሚያካሄደው? አርበኞች ግንቦት 7 ብሎ ነው። እሺ አርበኞች ያለው ምንድነው? አማራ ታጋዮችን ስለያዘ ነው። ታጋዮቹ አማራዎች ናቸው። አያችሁ አማራ ኤርትራ ውስጥ ለረጅም ዘመን መታገል እንዳይችል የኤርትራ መንግስት ራሱ ዲስፕሌይ ሲያባረው ነበር። ለአማራ ብቻ ነው የማይፈቀደው። ለኦሮሞ ይፈቀዳል፣ ለሌሎቹ ይፈቀዳል፣ ለኢህአፓ ይፈቀዳል፣ ለኮሙኒስቶች ይፈቀዳል፣ ለምንም ነገር ይፈቀዳል። ለአማራ ብቻ አይፈቀድም ነበር ለረጅም ዘመን። ይሄ ሰውዬ ግንቦት 7ን አቋቁሞ እዛ ጫካ ትግል ጀምራለሁ ሲል ኤርትራ አማራዎቹን አየኸው፣ መሪው ከነሱ ጋር እነሱ ተጽዕኖ የሚያደርጉበት ከነሱ ጋር የሚሰራ መሪ ሲሆን ተፈቀደለት አማራ ወታደር እንዲሆን። አየኸው ፖለቲካ እንዲመራ አይደለም ወታደር እንዲሆን እንዲሞት ማለት ነው። እንዳስፈላጊነቱ ታዩታላችሁ መጨረሻውን። ኦኬ እና ኪነትስ ከዚህ ጋር ያለው ግንኙነት ስላችሁ አንድ ዘፈን አስታውሳችኋለሁ። ያሬድ የሚባል ዘፋኝ፣ ያሬድ ነጉ የሚባል ዘፋኝ፣ ይሄም የጉራጌ ተወላጅ ይመስለኛል። የመርካቶ ልጅ ነው። አይ ቲንክ በአማርኛ ነው የሚዘፍነው። አንድ ዘፈን አለችው ፖፑላር ዘፈን፣ ከጉራጌ ጎጃም በፍቅር ሲጣጣም የሚል። ከጉራጌ ጎጃም በፍቅር ሲጣጣም የሚል ይውላችሁ። አያችሁ ጉራጌው ማን ነው? የፖለቲካ መሪው ነው፣ ዶክተር ብርሃኑ ነው። አያችሁ ጎጃሙ ማን ነው? ሰራዊቱ ነው። እነ ዘመነ ካሴ ማለት ነው። ዘመነ ካሴ ድሮ ከግንቦት 7 ጋር የግንቦት 7 ሰራዊት ነበር። እሱ የሰራዊቱ መሪ ነበር። ስለዚህ አማራን ወታደር አድርጎ እሱ የፖለቲካውን እየመራ ያንን እያስፈጀ እነሱ ፖለቲካ መስራት ነበር የታሰበው። ከዛ ከጉራጌው አሁን በሚገርማቸው ሁኔታ አሁን አማራ የሚባለው የህብረተሰብ ክፍል ኢትዮጵያዊነት የሚባለውን አጀንዳ ትቶ ለአማራ ታገላለሁ ብሎ ጫካ ከገባ በኋላና አማራው በተለይ በዶክተር ብርሃኑ ላይ በተቃራኒ ይሄ ዘፈን ተከፍቶ አያውቅም። የትም ቦታ ላይ ተከፍቶ አያውቅም። ላለፉት 1-2 አመታት ተከፍቶ አያውቅም። የትም ቦታ ተሳስተው እንኳን አይከፍቱትም። ለምን? ብሬክ አድርጓላ፣ ውሉ ብሬክ አድርጓላ። አያችሁ ኪነ ጥበብ ማለት ይሄ ነው። ይሄንንም የዘፈነው ሰው የጉራጌ ተወላጅ ነው። እነሱ ዘፋኞች፣ እነሱ ቀስቃሽ፣ አየህ እነሱ ቀስቃሽ ዘፈኑን ጄነሬት ያደርጋል። ያኛው ነጋዴው ደግሞ እነዚህ ነገሮች ህዝቡን ይቀሰቅሳል። ምክንያቱም ግሮሰሪ ናቸው፣ ሆቴል ናቸው፣ ቡቲክ ናቸው። በሞንታርቦ ይቀሰቅሳል። የሚቀሰቅሰው አያችሁ አንድም ኮንታክት ምንም አይነት ውል ሳያረጉ ከዚህ ማህበረሰብ ጋር ይህን ማህበረሰብ ሲያስፈጁት ነው የኖሩት። አያችሁት? ይጎዳል ተጽዕኖ ካደረሰ ያልኳችሁ ለዚህ ነው። የነሱ ፖለቲካ ጉራጌ ፖለቲካ የሚባል ነገር እንዳላሳይቻችኋል። አያችሁ እንደገና ይጎዳል አይጎዳም የሚለው ነው አሁን እያየ ነው። ስለዚህ ለምንድን ነው እነዚህ ሰዎች ጉራጌዎች ናቸው? የጉራጌ ፖለቲካ ጉራጌ ብቻ መሽተት አለበት።
አየው። ስለዚህ ራሳቸውን ችለው የትግሬ ፖለቲካ አማራን አይጠቀምም። የኦሮሞ ፖለቲካ አማራን አይጠቀምም። ካልቻሉ እኮ ማይኖሪቲንን ኃይል የለንም መታገል አንችልም ካሉ እኮ አርፈው መቀመጥ ነው። አርፈህ መቀመጥ፣ ሌላውን ብሔር እያቀሳሰርክ፣ ሌላውን ብሔር እያስፈጀ፣ ሌላውን ብሔር እያሳለክ ገና ነው። ገና ጅምር ነው የነገርኳችሁ። ይሄ ገና 2005 2006 እየተከናወነ ያለ ነው። ከዛ ይሄንን አርቲስት እንደዚህ ታዋቂ የሚባሉትን አርቲስቶች ደግሞ እንዲወደዱ፣ እንዲገነኑ፣ እንዲመለኩ ያደርጓቸዋል በዚሁ ማህበረሰብ። አርቲስቶቹም ደግሞ እነዚህን የአማራውን ማህበረሰብ ከፍ የሚያደርጉ የሱን እሴቶች እየተጠቀሙ ጎንደርኛ፣ ጎጃምኛ፣ ሃይማኖት አይቀራቸው እሴቶቹን በሙሉ እየተጠቀሙ እሱን ለመቀስቀስ ጀግና ነህ፣ ማገር ነህ፣ ምሰሶ ነህ ምናምን። አየው ግን ስልጣን ላይ የሚወጣው ማን ነው? ጉራጌውን ስልጣን ላይ ለማውጣት ነው እነሱ የሚዘፍኑለት። እያደለቡት ነው አለማስፈጀት እንደ በሬ። አየህ በአጋጣሚ ሆኖ እነዚህ ሰዎች የህብረተሰብ ክፍሎች ልኳንዳ ቤት የነሱ ነው። በመላው ኢትዮጵያ በአብዛኛው ኮንትሮል የሚያደርጉት እነሱ ናቸው። እዛ ላይ የሚያርዷቸውን በሬዎች፣ የሚያርዷቸውና የሚያተርፉባቸውን በሬዎች፣ ፍየሎች፣ በጎች ይቀልቧቸዋል፣ በቆሎ ይቀልቧቸዋል፣ ያደልቧቸዋል። ልክ እንደነዛ ነው እየተጠቀሙበት ያሉት ይህንን ማህበረሰብ። እኔ ሁለቱም ብሔሮች ለማጣላት አይደለም፣ ለማጋጨት አይደለም። እውነት መውጣት አለበት ነው። ተጨበርብሮ መሄድ የለበትም። አሁን ደግሞ የምክክር ኮሚሽን ይባላል። ይሄ ምክክር ኮሚሽን ሁሉንም ነገር ፍንትው አድርጎ ማውጣት ስላለበት መፍትሄ እንዲመጣ ለሀገር ሰላም፣ ለእርቅ ሚስጥር ይዘን ዘላቂ ሰላም ማምጣት አንችልም። ሚስጥር ይዘን ተንኮል ይዘን እርቅን የሚያክል ነገር፣ ምክክር ኮሚሽንን የሚያክል ነገር ሚስጥር ይዘህ በወደ ተንኮል ይዘህ ልታከናውነው አትችልም። አሁን ይሄ ነገር ሊታለፍ ነው። ይውላችሁ እኔ የምናገረው ለዚህ ነው። ይሄን ነገር ካልተናገርኩት ይዘለልና ሚስጥሩ ይቀጥላል። የውሸት እርቅ ይደረግና እንደገና ተመስጥሮ ይቀጥላል። የወደፊት እንደገና አገርሽቶ ይመጣል። ስለዚህ መፍትሄ እንዲሰጠው ነው። ተከባብሮ እንዲሄድ ነው። አያችሁ፣ ተከባብሮ እንዲሄድ ነው። ተገባብቶ እንዲሄድ ነው። ተስማምቶ እንዲሄድ ነው። አሁን ሚስጥር የሚባል ነገር አያስፈልግም። ተንኮል የሚባል ነገር አያስፈልግም። በሚስጥር በወዳችን የምንይዘው በቃ ፍንትጉ ብሎ መውጣት አለበት። አለቀ። አሁን የነገርኳችሁ ነገር እስከ 2007 እስከ 2008 ድረስ የዘለቀ ነው። እስከ 2008 9 ድረስ የዘለቀውን ነው የምነግራችሁ። ከዛ ደግሞ በኋላ ቀጥልላችኋለሁ። ከዛ በኋላ የኢትዮጵያ ፖለቲካ ሌላ መልክ አሳየ። ያ መልክ ምንድን ነው? በገዢው ፓርቲ ውስጥ በኢህአዴግ ውስጥ የሆነ ሙቭመንት ተነሳ። የተሃድሶ የሚል ጥልቅ ተሃድሶ እናደርጋለን ገለመሌ ምናምን የሚል ከውጭ ተቃውሞዎች በዙ ምናምን እንደዚህ የምዕራባውያን ጫና ምናምን መጣና ህወሓት እጅ እንዲሰጥ ተደረገ። 2010 እጅ የሰጠበት ማለት ነው። በዛ ፕሮሰስ ላይ ግን ከጀርባ የነበረው መንፈስ ብልጽግና የሚባል ነገር የለም በወቅቱ። ኢህአዴግ ከዚህ በኋላ በቃን፣ ተጠልተናል፣ ተተፍተናል፣ ህዝብም ጠልቶናል፣ የሀገርም ሉዓላዊነት ሊከበር አልቻለም። ስለዚህ ከዚህ በኋላ አካሄዳችን መቀየር አለበት፣ ራሳችንን በተሃድሶ እኛ እንቀይራለን፣ ተቃዋሚዎችን መግባት አለባቸው፣ እንደዚህ ገለመሌ የሚል የምንኩስና አይነት ነገር መጣ። በቃ ጻድቅ የመምሰል ነገር መጣ። አሁን በዚህ ሰዓት ላይ ውጪ ያሉት የፖለቲካ ቡድኖች ምን አሰቡ? በብልጽግና ውስጥ አብዮተኞች ተነሱ። ሀሳባቸው ደግሞ ኢህአዴግ የሚባለውን ስርዓት ኮሚኒስትም ስለሆነ ግራ ዘመምም ስለሆነ በምዕራባውያን ጫና ከምዕራባውያን ፍላጎትም ጋር ስለማይሄድ ያንን ለማክሰምና እውነተኛ ኢትዮጵያውያንን ናሽናሊስቶችን ወደ ስልጣን ለማውጣት አሸጋጋሪ የሆነ መሸጋገሪያ የሽግግር መሪ እንዲኖር እየሰራ ነው የሚል ነገር መጣ ከጀርባና አሁን ተመሳሳይ ነገር እንደገና ድጋሚ ተከሰተ ማለት ነው። አሁን ምንድነው ነገርየው? እዛ ግንቦት 7 የሚባለው ያለው አሜሪካኖቹ የሚያውቁት ዳያስፖራው ደግሞ የሚቀበለው የሚደግፈው ብቸኛው ኢትዮጵያ ውስጥ ተቀናቃኝ የነበረው ኃይል እሱ ነበር። የዛ መሪ ደግሞ ቀደም ያልኳችሁ ዶክተሩ ነው። ስለዚህ ምን ሆነ? በቃ ይሄ ሰውዬ መጣ፣ አንድ ሰው መጣ፣ የውስጥ ተቃዋሚ ነው እሱ። ኢህአዴግን ሪፎርም አድርጎ ኢህአዴግ እንዲከስም አድርጎ ሊበራል የሆነ ሲስተም የምዕራባውያኑን ሲስተም ኢትዮጵያ እንድትከተል የምዕራባውያንም ጫና ነበረበት። ስለዚህ አሸጋጋሪ ሆኖ እንዲያሸጋግር
እንዲያሸጋግር ነው የተፈለገ። ያሸጋግራል ነው፣ አሻጋሪ እንዲሆን። ግን ወደ ማን ነው የሚሻገረው ሲባል ደግሞ በወቅቱ ለነበረው የፖለቲካ ኃይል፣ ተቃዋሚ ኃይል። ያ ደግሞ ግንቦት ሰባት ያልኳችሁ ነው። ግንቦት ሰባቱ ውስጥም የተለያዩ ፓርቲዎች አሉ በስሩ የሚንቀሳቀሱ፣ ውጪ ደግሞ የሚታወቀው በተለይ በዳያስፖራዎቹ ተቀባይነት ያለው ብቸኛው እሱ ነው። ተቀባይነት ያለው ሁሉም ገንዘባቸውን አዋጥተው ጫካ ትግል እንዲያደርግ የፈቀዱለት ኃይል ነው። ይሄ ማለት ነው ማን ነው ማለት ነው? ጉራጌዎቹ ማለት ነው። አያችሁ። ስለዚህ ዞሮ ዞሮ የነሱ ድል ሆኖ ስለታያቸው ያንን ኢህአዴግ የውስጥ ለውጥ ያዘጋጀውን ተቃውሞ ተቀላቀሉ ማለት ነው። ተቀላቀሉ። መቀላቀል ብቻ አይደለም፣ የራሳቸው ትግል እንደሆነ አድርገው ስር ነቀል የሆነ አብዮት ነው የጀመሩት። ይህንንም ያደረጉት ቅድም እንደነገርኳችሁ ከ2005 ጀምሮ ይደረግ እንደነበረው በአርቲስቶቹ በኩል ነው እና በእነዚህ በነጋዴዎቹ በኩል። አያችሁ፣ ቅድም የነገርኳችሁ አርቲስቶች እንደገና ዘፈኑ ማለት ነው። ይኸውላችሁ ለውጡ እንዲመጣ ኢህአዴግ ጊቭ አፕ እንዲያደርግና ህወሓት ስልጣኑን አሳልፎ እንዲሰጥ ለማድረግ የውስጥ ሪፎርም ብለው የተነሱት ኃይሎች ምንድን ያደረጉት? በውጭ በኩል ጫና ነው ያደረጉበት። ጫና ሲያደርጉበት በቃ አማራጭ የለኝም ብሎ እንዲቀበል። ስለዚህ ምን አደረጉ? የእስላም አብዮት አስነሱበት፣ የኦሮሞ አብዮት አስነሱበት፣ የአማራ አብዮት አስነሱበት። አያችሁ፣ በተለያየ ቦታ ላይ ራሳቸው ናቸው ውስጥ ያሉት ናቸው ይሄን የሚያደርጉት። ስለዚህ ውጪ ሆነው ተቃዋሚ የነበሩት ኃይሎች ደግሞ አቀጣጠሉት ማለት ነው። ወደ አብዮትነት ቀየሩት። እነሱ ትንሽ ፕሬዠር በማድረግ ህወሓት ጊቭ አፕ እንዲያደርግ ነው የፈለጉት። ግን ከውጪ ያሉትን ተቃዋሚዎችም ተጠቃቅሰው እነሱ ከፍተኛ አመጽ እንዲያደርጉ አረጉና እነሱ እዚህ ጋር ላላ በማድረግ የጸጥታ ኃይሉም ላላ እንዲል በማድረግ አብዮቱን በጣም አጦዙት ማለት ነው። አጦዙት ከውጭ። ስለዚህ ህወሓት ጊቭ አፕ አረገ። በቃ አልቻልንም፣ ስለዚህ ሪፎርም እናርግ። ህዝቡ ተቆጥቷል። ከዛ ምዕራባውያንም ደግሞ ጫና ያደርጋሉ። ጫና ያደርጋሉ። በዚህ ወቅት ነው እንግዲህ እነዚህ ጉራጌዎቹም ከፍተኛ ሚና ሲጫወቱ የነበረው ቅስቀሳ ላይ። በምንድን ነው ሲቀሰቅሱ የነበረው መሰላችሁ? ተመሳሳይ አርቲስት፣ የጉራጌ ብሔር ነው ያልኳችሁ አርቲስት ማለት ነው። ተመሳሳይ አርቲስት የጎንደር ዘፈኖችን ዘፈነ፣ የጎጃም ዘፈኖችን ዘፈነ። አያችሁ፣ ማን ነው እንዲቀሰቀስ የፈለገው? አማራውና ጎጃም። አያ፣ ምክንያቱም አማራው ካልተነሳ፣ አማራውን ካላስነሳ ለውጡ አይመጣም። ስለዚህ አማራ መቀስቀስ ነበረበት። አማራ እንዲቀሰቀስ ደግሞ ለአማራው መዘፈን ነበረበት። ስለዚህ ጎንደር የሚል ተዘፈነለት፣ በሚወደው ንጉስ ቴዎድሮስ በሚባለው ማለት ነው። የቴዎድሮስ ዘፈን፣ አጼ ቴዎድሮስ ዘፈን ተዘፈነለት። በጣም የኪነ ጥበብ ጥግ የታየበት የኪነት ስራ ተሰራና ጎንደሬው ተቀሰቀሰ ማለት ነው። እንደገና የጎጃምን ማህበረሰብ ለመቀስቀስ ተነሳ። ጎጃምና ጎንደር ተነሳ። መላው አማራ እንዲነሳ አረጉ። አያችሁ፣ አማራውን የሚመለከት ምንም ጉዳይ አልነበረም። ያ መንግስት ሪፎርም የሚያደርገው የራሱ ነው፣ የሪፎርም ጉዳይ ነው። ምን አገባው? ተቃዋሚ ምን አገባው? የአማራ ማህበረሰብ ምን አገባው? ሪፎርም አላረገ ኢህአዴግ ግን መቀስቀስ ነበረበት። አማራው ካልተነሳ፣ ኦሮሞና እስላም ብቻ ተነስቶ አማራውንም ካላስነሳ ራሱ ህወሓትን ላይ ተጽዕኖ ማሳደር አይችልም። እንደውም አማራው በወቅቱ ከህወሓት ጋር ቢያብር ኖሮ ያዳፍኑት ነበር ተቃውሞውን ጠቅላላ። ስለዚህ አማራው እንዲነሳ እነዚህ አርቲስቶች ማን ናቸው? እንደውም እኮ በጣም የሚገርማችሁ እንደገና የአማራ አርቲስቶችን እነ ፋሲል ደሞዝን፣ እነ መሀሪ ደገፋው፣ እነ ምናምን የሚባሉትን እነ ያሰከን በል ብሎ የዘፈና እንዳለ ይሁን በላይ እነዚህ የአማራ አርቲስቶችንም አሳሳቷቸውና እነዛ ፖለቲካ ያቁም። አያችሁ፣ ፖለቲካ ያቁም፣ እነዛኞቹ ፖለቲካ ያቁም። ስለዚህ እነሱንም አሳሳቷቸውና ይሄንን ተቃውሞ ይሄንን ለውጥ ይውላችሁ እነሱ ያሰቡት ምንድነው? ይሄኛውን ህወሓት የሚባለው ድርጅት ይወገዳል። አሻጋሪው ሰውዬ ለትንሽ ጊዜ ይዘዋል። ከዛ በኋላ ኢህአዴግ ለመጨረሻ ጊዜ በቃ ያከትምለታል። ከዛ ስልጣኑን ያስረክባል። ስለዚህ ግንቦት ሰባት በድል የኢትዮጵያ መንግስት ይሆናል ነው ካልኩሌሽኑ። ታዲያ አማራው ምንድነው ምን አገኛለሁ ብሎ ነበር ሲያንጫፍር የነበረው። አያችሁ። ስለዚህ እንዳይገባው ተደርጎ ተዘፈነለት። በቃ ከዘፈንክለት አማራ ደግሞ በቃ አለቀ። ጀግና ካልከው ካወደስከው በቃ አለቀ። ስለዚህ እነዚህን አርቲስቶች የራሱ እንደሆኑ አድርጎ ለሱ እንደሚያስቡ አድርጎ ተነሳ፣ አመጽ አድርጎት የማያውቀውን አመጽ አደረገ። አያችሁ።
እነዚህ ደግሞ ከተማ ውስጥ የነበሩት እንዳልኳችሁ ነጋዴዎቹ፣ ግሮሰሪዎቹ፣ ሆቴሎቹ፣ ሚዲያ ውስጥ ያሉትም ግለሰቦች የነሱ ቅድም ያልጠቀስኩላችሁ አለ አክቹአሊ በኋላ ነው የመጣው እሱም እና ብዙዎች አሉ በዚህ ጉዳይ ላይ እንደዚህ ምስጥራዊ ስራ የሚሰሩ። ስለዚህ ቀሰቀሱት ያለ ከገደብ ባለፈ በቃ በመረን በለቀቀ ሁኔታ ተቀሰቀሰና ያ ነገር ለውጥ መጣ። አያችሁ እነዛ ካልኩሌት ያደረጉት ምንድነው? ይሄ አሻጋሪው ያሻግርልናል ከዛ በኋላ ለኛ አሳልፎ ይሰጠናል። ስለዚህ አንደኛ የጉራጌ ፖለቲካ መኖሩን አረጋገጣችሁ። ሁለተኛ በጣም በቃ እንደጓጓ ነው የምታዩት። እንደጓጓ በደንብ አርጎ እንደጓጓ ነው የሚያሳየው። ሁለት ጊዜ እዛ ከ2005 ጀምሮ ግንቦት 7ን ተከትሎ እስከ ጫካ ትግል ድረስ ከጉራጌ ጎጃም ዘፈን አዘፍኖ መምጣት ነበር የፈለገው። እንደገና ደግሞ አሁን በሪፎርም መምጣት ፈለገ። ያ ነገር መጣ፣ ሪፎርሙ ተሳካና አሁን የመጣው መንግስት መጣ። ይውላችሁ ተቀየረ። በዛ ሰዓት ላይ ጉራጌዎቹ በጣም የመጨረሻ ዘመቻ አድርገው እያንዳንዱ የጉራጌ ብሔር ተወላጅ በሞንታርቦ ያስጮኸ ፖሊስ አይፈራ ምን አይፈራ ኦሬዲ ከጀርባ ያለቀለት ጉዳይ ስለሆነ አሜሪካኖችም ያሉበት ጉዳይ ስለሆነ አያችሁ የመንግስትም የተወሰነ 3/4ኛው ድጋፍ ስላለው እንደዛ ጫፍረው በእነሱ ዘፈን አይደለም በአማራ ዘፈን ለአማራ በተዘፈነ ዘፈን አማራውን አስነስተው የከተማውን ህዝብ አስነስተው ክርስቲያኑን ቀስቅሰው አያችሁ እሱን ማግደው ያ ተጽዕኖ መጥቶ ለውጡ መጣ አያችሁ ለውጡ መጣ። ለውጡ ከመጣ በኋላ ደግሞ ባህሪው የለውጡ ባህሪ ሌላ ሆኖ ተገኘ። ይውላችሁ ስልጣን የያዘው ኃይል ደግሞ በብሔር ኦሮሞ ስለሆነ እሱም ደግሞ የኦሮሞን አጀንዳ ይዞ ነው ለካ የመጣው። አያችሁ እነዛ ያሰቡት ሌላ ነበረ፣ ይሄ ደግሞ ሌላ። ስለዚህ ኢህአዴግ የሚባለውን ድርጅት ሪፎርም አረገና ብልጽግና አስባለውና ብልጽግና ሆኖ በአዲስ መልክ ስራ ጀምረናል ብሎ ስራ ቀጠለ። ምርጫም አረገና በምርጫው ማሸነፈ። ይውላችሁ አያችሁ ስለዚህ አሁን ምን ሆነ? እነዚህ የለፉት ኃይሎች ጉራጌዎቹ አያችሁ አርቲስቶቹ ምኖቹም ነጋዴዎቹም ሁላቸውም ተቃዋሚ ሆኑ ማለት ነው። እንደገና ተቃዋሚ ሆኑ ማለት ነው። አያ ስለዚህ አርቲስቱ ምን ብሎ ወጣ? ገና መስሎ ነበር እንደዚህ ገለመሌ ከሃዲ መሃል ላይ በላ ምናምን አይነት ነገር ብሎ ተሳደቦ በዘፈን ተሳደቦ ወጣ ማለት ነው። አፈገፈገ። ከዛ እነሱም እርግማን ጀመሩ ማለት ነው ነጋዴዎቹ። ከዛ በኋላ አሁንም እንደነገርኳችሁ ነው በአማርኛ ነው የሚዘፈነው፣ በአማርኛ ነው የሚቀነቀነው። እነዚሁ ተመሳሳይ አርቲስቶች የተቃውሞ የአመጽ የሮሮ ዘፈን ለሌሎችም ዘፋኞች ግጥም ጽፈው እየሰጡ አርቲስቶቹ የነሱን ሐሳብ በሌሎች እያዘፈኑ አያችሁ አሁንም ከዚህ ማህበረሰብ ጫንቃ ላይ አልወረዱም እነዚህ ሰዎች። ይሄ ደግሞ ለውጥ መጥቶ ለውጥ ስልጣን ከያዘ በኋላ ይሄኛው ብሔር ያልኳችሁ የኦሮሞ ብሔሩ ስልጣን ከያዘ በኋላ እሱ ደግሞ የረጅም ጊዜ ካልኩሌሽን ሰርቶ ለረጅም ጊዜ ስልጣን ላይ የሚወጣበትን ነገር ካልኩሌት አድርጎ ወጣ። ከአማራ ጋር ከትግሬ ጋር ግጭት መጣ። አማራው ማህበረሰብ ያው እንደምታውቁት እንደሰማችሁት ከዚህ በፊት እንዳለፈው ብዙ እልቂት ደረሰበት። አያችሁ እንደገና አማራው የደረሰበትን እልቂት እንደገና እነዚህ አርቲስቶቹ ተገን በማድረግ ያንኑ ማህበረሰብ እንደገና እየቀሰቀሱ አያችሁ ቀጠለ ማለት ነው። ይሄ ማህበረሰብ ላይ ጫንቃ ላይ ሆነህ ይሄን ማህበረሰብ እያስፈጀህ ለውጥ ስትሳሳት እሱ እየተጎዳ አንተ በተሳሳትከው እሱ እየተጎዳ አንተ በመሰለህ እሱ እየተጎዳ በኪነቱ እየቀሰቀስከው እሱ ኪነቱን ስለማይመረምር በኪነት ስለሚወዘወዝ አያችሁ የአማራው ማህበረሰብ ከፍተኛ ውድቀት ደረሰበት፣ ከፍተኛ እልቂት ደረሰበት፣ ብዙ ጉዳት ደረሰበት። በታሪክ ታይቶ የማይታወቅ ጉዳት በዚህ ዘመን የደረሰበት እነሱ ባመጡት እነሱ ዘፍነው እየቀሰቀሱት አያችሁ እነሱ ዘፍነው እየቀሰቀሱት በአማርኛ ነው የሚዘፍኑት፣ በሌላ ይዘፍኑም እኮ በራሳቸውም ቋንቋ ያው ይዘፍናሉ። መዝፈን ግን የሚቀሰቀሰው የራሳቸው ነጋዴ ነው ወጥቶ የሚታገል የህብረተሰብ ክፍል የላቸው፣ አቅመቢስ ናቸው። አቅመቢስ ከሆንክ ታዲያ ለምን ፖለቲካውን አተውም ነው እያልን ያለ ነው። ለምንድን ነው ማይተውት? ይህን ማህበረሰብ ተገና አድርገው እሱ ጫንቃ ላይ ቁጭ ብለው እሱን አይገባውም ብለው እሱ ተሸውዷል፣ አንዴ ተታሏል፣ በቃ አንድ ጊዜ አይምሮው ላይ ተንሻፏል፣ ሊገባው አልቻለም እሱ ማህበረሰብ ደግሞ። ስለዚህ ይህንን ኪነቱን ይዘዋል፣ ይዘፍኑለታል። በምን ይዘፍኑታል? በራሱ ታሪክ ይዘፍኑለታል፣ በራሱ እሴት፣ በራሱ ምት ቅኝት አያችሁ በራሱ ቅኝት ጎንደር የቴዎድሮስ ሀገር ሙሽራነሽ ጎንደር ይሰፋ ልብስሺ ምናምን ሲለው በቃ
አየህ ይሞታል እየሄደ አለቀ። 1 ሚሊዮን ህዝብ አልቋል ይውላችሁ። እነሱ ግን አንድ ሰው አልሞተባቸውም። አንድ ሰው መጸጸትም የላቸው፣ መጸጸት እንኳን የላቸው። ይህን ማህበረሰብ እያስፈጁት ይግባቸው አይግባቸው እኔ እጅግ በጣም ነው የሚገርመኝ። እነሱ እየዘፈኑ ያን ማህበረሰብ እየቀሰቀሱ እያስገደሉት እያለቀ እያዩ ይቀጥሉበታል። ወደ ኋላ የለም። አርቲስቶቹ ይዘፍናሉ አሁንም በራሱ ቋንቋ፣ በራሱ እሴት፣ በራሱ ሪትም፣ እንደውም ለሌሎችም እየሰጡ ግጥም አየው። አሁንም ከሱ ጫንቃ ላይ ቅድም እንደነገርኳችሁ አሁን ከጉራጌ ጎጃም በፍቅር ሲጣጣም የሚለውን ዘፈን አሁን አትሰሙትም። አሁን ወጥቷል። ምክንያቱም ይሄ ቅድም ያልኳችሁ ከጎጃም ነው ያልኳችሁ ታጋይ የነበረው የግንቦት 7 አርበኞች የሚባለው መሪው ዘመነ ካሴ ዛሬ ተቃዋሚ ሆኖ የጫካ ኃይል መሪ ነው። ስለዚህ ጫካ ነው ያለው። ይሄኛው ደግሞ ዶክተር ብርሃኑ ያልኳችሁ ደግሞ ከዚህ አሻጋሪ ከተባለው መንግስት ጋር ስልጣን ተሰጥቶት የትምህርት ሚኒስቴር ሆኖ እየሰራ ነው። አያችሁ እነሱ መንግስት ውስጥም ሆነው ነው ይሄን ተቃውሞ የሚሰሩት። አያችሁ መንግስት አሁን ጨዋታው ምን መሰላችሁ? አሁን ይሄን ኃይል ነው ስልጣን ማውጣት የሚፈልጉት። ይሄ ኃይል ደግሞ በተለይ ዶክተሩ ከመንግስት ጋር አብሮ እየሰራ ነው። የትምህርት ሚኒስቴር የመንግስትን አሰራር አይቷታል። ችግር የለበትም። የመንግስትን አሰራር ከዚህ በኋላ ራን ማድረግ መንግስት አያቅተው። ግን ራሱ አሁን እሱ የሚመራው ፓርቲ ኢዜማ የሚባለው ፓርቲ በፊት ናሽናሊስት ነው፣ ኢትዮጵያኒስት ነው፣ ኢትዮጵያዊ የሚባል ድርጅት ነው። ያ ሲባል ደግሞ በአብዛኛው አማራዎቹንና ጉራጌዎቹን የያዘ ነው። አማራዎቹን ጉራጌዎቹንና የከተማ ሰዎችን የያዘ ነው። እና ይሄ ምሁራን የተማሩ አሁን አማራው ደግሞ ከዚህ ወጥቶ የራሱን ትግል እያደረገ ነው። ኢትዮጵያ የሚለው ትግል ላይ የለበትም። አሁን እሱ ኢትዮጵያ አልጠቀመችኝም እየጎዳችኝ ነው ብሎ እየታገለ ነው። አማራ ብሎ ነው የሚታገለው። ስለዚህ ከኢዜማ ላይ ኢትዮጵያ አማራ ወጥቷል ማለት ማን ቀርቷል? ጉራጌ ቀርቷል። ስለዚህ ይሄ ኢዜማ የጉራጌ ድርጅት ነው። አለቀ። አቅም የለውም። በፊት ከጉራጌ ጎጃም እንደተባለ አያችሁ ግራውንድ ላይ መሬት ላይ እንትን ይኖረዋል፣ ቤዝ ይኖረው ነበር፣ ማህበረሰባዊ ቤዝ ይኖረው ነበር። አማራውን ይጠቀም ነበር። አማራውን ተጠቅሞ እሱ የፖለቲካ መሪ ያደርጋል። የዛ ወታደር ፖሊስ ምናምን አማራውን ያረግና እሱ ሀገር ማስተዳደር ይችላል። ኢኮኖሚውን እዛ ተቆጣጥረዋል። አለቀ። እሱን ወታደር አድርገው እነሱ መግዛት ይችሉ ነበረ። በጣም በሚገርም ሁኔታ መግዛት ይችሉ ነበረ። ያ ነገር ፌል አረገ። አሁን መንግስት ሆኗል። የሰውዬ መንግስት ውስጥ ነው ያለው። ስለዚህ አሁን እየተጫወቱ ያሉት ሚና ደግሞ ምንድነው ስንል ተቃውሞውን ይፈልጉታል። ይውላችሁ 2007 2008 ያደረጉት አይነት ያኛው አሻጋሪ ይሆንና ያኛው ሲመጣ ያኛው ሄዶ የኛው ሲመጣ እኛ በዚህ በኩል እንይዘዋለን ብለው ያሰቡትን አሁንም አሰቡት። አየው አሁንም ከመንግስት ጋር አብሮ ይሰራል። ከመንግስት ጋር ተለጥፈው እየሰሩ ነው። አየው እንደገና እዚህ ጋር ደግሞ ተቃዋሚ ናቸው። አርቲስቶቹ ደግሞ ተቃዋሚ ናቸው። የሚቀሰቀሰው አሁንም ማለት አማራው ነው የሚቀሰቀሰው። አማራው ትግል ላይ ነው። ስለዚህ ምንድነው የሚደረገው? አንደኛ አሁን በካልኩሌሽን ነው የሚሰሩት። አማራ መቀስቀስ አለበት። ስለዚህ አማራ ማመጽ አለበት። አማራ በመንግስት ላይ እምቢ ማለት አለበት፣ መፋለጥ አለበት፣ መጋፈጥ፣ አመጽ መምጣት አለበት፣ አብዮት መቀስቀስ አለበት። ከተማ ውስጥ ነው እሺ። ከዛ በኋላ መንግስትን አሁንም ጫና በአማራው ጫና ይደረግበትና አሁን ጫና ሲደረግበት ስርዓቱን መልቀቅ ካለበት የአሻጋሪ የተባለው ሰውዬ አጠገቡ ያለ ተቃዋሚ ስላለ ኦልሬዲ አብሮ የሚሰራ ስለሆነና ምዕራባውያን የሚቀበሉት ስለሆነ እሱን አመጣለው ነው። ስለዚህ ይኸውላችሁ የእነሱ ተቃውሞ አሁን በመንግስት ላይ አይደለም። በመንግስት ላይ ፕሬሸር አማራውን በመቀስቀስ አያችሁ። ያኛው መጥቶ እንዲዛ አይፈልጉም። አማራው እንዲመጣ አይፈልጉም። አማራ መንግስት እንዲፈጠር አይፈልጉም። አማራ አሸንፎ እንዲመጣ አይደለም የሚቀሰቅሱት። እዚህ መንግስት ላይ ጫና እንዲደረግበት ያን የህወሓትን ጫና ተደርጎበት ጊቭ አፕ እንዲያደርግ ስልጣኑንና ያኛው እንዲረከብ እንደተደረገው በዚህ ስለዚህ ያኛው አርቲስት ይዘፍናል። ገና አልዘፈነም። አሁን ለነ ኩኩ ሰብስቤ ሰጥቷል፣ ለነ ምናምን ሰጥቷል፣ ለነ ግርማ ተፈራ ለሚባል ሰጥቷል። የሱን አይዲያውን አጀንዳውን በእነሱ በኩል እያዘፈነ ነው። ያያችሁ ስርዓቱ ብልጽግናው እንዲፈርስ አይደለም የሚሰሩት። ያያችሁ እንዲፈርስ አይደለም። እሱ ላይ ጫና እየተደረገበት እሱ ለዛ አሳልፈው ተቃዋሚዎቹ ደግሞ ጎልተው መጥተው ጫና ሲደርስበት የምዕራባውያንም ጫና ስለዚህ አማራውን አሁን ይዘፍኑለታል። አያችሁ አማራው እየተቀሰቀሰ ነው። ማነው ቀስቃሹ? እነሱ ናቸው። አሁን አማራው ትግል ላይ ነው። ከተማ ያለው አማራ ደግሞ ዝም ብሏል። እነሱ ናቸው የሚከፍቱለት ይህን ዘፈን ማለት የሚቀሰቅሱት እነሱ ናቸው። ግን አማራው እዚህ ከተማ ውስጥ ያለው ደግሞ አይገባውም፣ አያውቅም።
የራሱ ሰዎች የሚከፍቱት ይመስለዋል። ራሱ እያሸነፈ የመጣ ይመስለዋል። ህዝቡ እሱን የተቀበለ ይመስለዋል። አይደለም ጨዋታው። በአንተ ዘፈን መንግስት ላይ ጫና ያደርግና አብዮትም ካስፈለገ አመጽም ካስፈለገ አንተን ይቀሰቀስና አንተን እያስበላ የሚቀሰቀሰው ደግሞ እንዳልኳችሁ ሚዲያ አለ። አሁን ደግሞ ሚዲያ አለ። ቅድም ያልነገርኳችሁ አሁን ደግሞ ጄኤፍኤም ይባላል። ኦልሞስት ኦል አብሮ ይሰራሉ። ኦልሞስት ኦል ኤፍኤም አብሮ ይሰራል፣ ከነሱ ጋር አብሮ ይሰራል። ግን ጄኤፍኤም የሚባለው ደግሞ የጉራጌ አየው፣ ጉራጌ ዘፋኝ፣ ጉራጌ ጋዜጠኛ፣ ጉራጌ ኤፍኤም ጉራጌ ነጋዴ፣ ጉራጌ መሪ። አየህ ምን አቃ እቺን አራት ነገር ይዘ ሀገር ኢትዮጵያን የሚያክል ሀገር ለመምራት መፈለግ ምንድነው ጥቅሙ? ኢትዮጵያን ጉዳት ውስጥ ለመድረስ ካልሆነ አቅም ከሌለህ የለም፣ አትችልም። መንግስትም እኮ ብትሆኑ አትችሉም። ኦሮሞን አትችሉትም፣ አማራን አትችሉትም፣ ትግሬን አትችሉትም። እስላም ቢነሳባችሁ አትችሉም፣ አቋቋም አትችሉም። ወታደር አይደላችሁም፣ አትችሉም። ወታደርም ልትሆኑ አትችሉም። ተፈጥሯችሁ ለዛ አይሆንም። ነጋዴ ብቻ ናችሁ። ነጋዴ ደግሞ በሁሉም መንግስት ጋር ድምፁን አጥፍቶ ይሰራል እንጂ ፖለቲካ እንትን ሊል አይችልም፣ ሊጫወት አይችልም። ስለዚህ አሁን እየታሰበ ያለው ምንድነው? መንግስት ላይ ጫና በማድረግ በጣም ጫና በማድረግ አማራውን ቀስቅሶ አማራውን ማህበረሰብ በመንግስት ላይ ጫና እንዲያደርግበት አድርጎ ጫካ ያሉት እንዳይመጡ ራሱ መከላከያውን እዚህ ተጠቀመዋል። አዮ ያቺን ሽፍት ካረክ በኋላ ግን ግንቦት 7 የነበረው ሰውዬ አሁን ኢዜማ የሆነው ሰውዬ መንግስት የሚሆን ነገር ከሆነ እሱ የተማሩ ሰዎችን እዛ ጋር ካቢኔ ውስጥ ይመድባል፣ ምናምን ያደርጋል። ከዛ በኋላ ጦሩን ይጠቀምና አማራን እንደገና ይመታዋል ማለት ነው። አያችሁ እንደገና አማጺ ብሎ ወይ በርቅ ያመጣል። ያን ጊዜ በርቅ ያመጣህና አይዞ ችግር የለም ምናምን ብሎ እንደገና ያታልልሃል። አየው ኢኮኖሚ ይዟል፣ ገንዘብ አለው። መንግስት ከሆነ ደግሞ ምናምን አየ። ይሄ አይጠቅምም። ለኢትዮጵያም አይጠቅምም፣ ለብሔሩም አይጠቅምም። ይሄ ብሔር በአማራ ላይ በነፍሰ ስጋው ነው እየተጫወተ ያለው፣ በነፍሰ ስጋው። በቃ ጉራጌ ከሆንክ በጉራግኛ ቀስቅስና የራስን ማህበረሰብ ተጠቀም፣ አለቀ። በኢትዮጵያኒስት ነኝም ብትል በራስ ቋንቋ ተጠቀም። ጎንደርኛን ምን አመጣው? ጎጃምኛን ምን አመጣው? አየው ቴድሮስን ምን አመጣው? ምናምን ያቺ ማነች ሰብለ ወንጌል ምናምን ገለመሌ ወንጌልን ምን አመጣው? አሁን ደግሞ የበለጠ ይሰራል። አየህ አሁን ደግሞ ይሰራል። ለምን? አማራን ለመቀስቀስ አየህ አማራን ጸጉሩን ይሄ በቃ ይሄ ከቅንድቡ ላይ ጸጉር ለመንጨት አንበሳን የምታታለለው አይነት ነገር ነው እያታለሉት ያሉት። በቃ ካልቻልክ አትችልም፣ አቅም ከሌለ የለም፣ አለቀ። ለምን አማራ ላይ እንደ መሽገር የምትጣበቀው? እሱን እያስፈጀ አሁን ችግሩ ምንድነው? አማራው አልገባውም፣ እስካሁን ድረስ አልገባውም። ገና አማራው አልገባው። እኔ አሁንም እንዳልኳችሁ ነው። ብሔሮቹን እንደዚህ ማጋጨት አይደለም የፈለኩት፣ እንዲጋጩ አይደለም፣ እንዲግባቡ ነው። አንዱ አንዱን እያታለለ መኖር አይችልም ነው። አንዱ አንዱን እያታለለ በአንዱ ኪሳራ አንዱ የራሱን የስልጣን ጥም ለማርጋት ዶክተር ብርሃኑ ነው እንግዲህ ጉራጌዎቹ በተለይ ያላቸው ዶክተር ብርሃኑ ብቻ ነው። በቃ አለቀ። አየው ዶክተር ብርሃኑ ደግሞ አሁን ኤጅድ ነው፣ 70 ምናምን አመቱ ነው። በቃ ከዚህ በኋላ ከፖለቲካው ኤክስፓየርም ነው ማድረግ ያለበት፣ አለቀ። ጡረታ መውጣት ነው ያለበት። አይደለም እንዴ? አንድ ጉራጌን ሰው ስልጣን ላይ ያወጣለሁ ብለህ 10 አመት ሙሉ አንድን ማህበረሰብ ታስፈጃለህ? ታሪኩን እየዘፈንክለት፣ ሃይማኖቱን እየዘፈንክለት፣ በቅኔ በምናምን ቅኔ እያስመሰልክ በተረትና ምሳሌ ምናምን ያረክ አማራው። ምክንያቱም በዛ ነገር ስቲሙሌትድ ነው መሰለኝ የሚባለው የሚሆነው እሱ ነው። አያችሁ የተረትና ምሳሌ ስታመጣል ቅኔ ምናምን ስታደርገው አማራው ማህበረሰብ ይነቃቃል፣ ይገባዋል። እሱን ነው የሚፈልገው። ቅኝት አይምሮ የተቃኘው በዛ ነው። እሷን ያውቃሉ እነዚህ ሰዎች። ስለዚህ በቋንቋው እየዘፈኑለት ቅኝቱን ያውቃሉ፣ በነፍሰ ስጋው ይጮታሉ በሙሉ ዘፋኞቹ ማለት ነው። አንዱ ለአንዱ ግጥም ይሰጣል፣ አንዱን ለማታለል ማለት ነው። አየው እንደገና ሚዲያዎች አሉ፣ ኤፍኤሞቹ ደግሞ እነሱ ያ ማለት ምንድነው? ህዝቡን ለመቀስቀስ። አየህ እነሱ ተቆጣጥረው ሁሉንም ከሚዲያም አንድ ይዘዋል። አየህ ነጋዴ እነሱ ናቸው። ስለዚህ በሞንታርቦ በየሱቁ እየከፈተ እዚህ ያሉት ሴቶቹ ምኖቹ የዋቹን ምናምን ማያውቁትን እናቶች ምናምን የሱን ዘፈን የአማራውን ዘፈን እየዘፈኑለት አማራው ያሸነፈ ይመስለዋል፣ አማራው የመጣ ይመስለዋል፣ አማራ የሚወደድ ይመስለዋል። ጎንደር ስትከፍትለት፣ ባህል ስትከፍትለት፣ ሃይማኖት ስትከፍትለት፣ አጀንዳው ግን ሌላ ነው። ይኸውላችሁ በሃይማኖት እነ ዘርፌ የሚባሉ ነበሩ፣ ዘርፌና በጋሻው የሚባሉ እነሱ በ2010 ለውጥ ላይ ኦርቶዶክስ ነን ብለው የኦርቶዶክሱን ማህበረሰብ የሚቀሰቅሱ ሰዎች ነበሩ። በኋላ ፕሮቴስታንት ሆነው ሄደዋል ከለውጡ በኋላ። አያችሁ ክርስቲያኑንም እነዚህ ነበሩ ሲሸውዱት የነበር። እንደዛ አይነት ስራ ነው እየተሰራ ያለው። አዩ
እንደዛ አይነት ስራ ነው እየሰሩ ያሉት። አየው ክርስቲያኑ በሙሉ እነሱን እየተከተለ ይነጉድ ነበር። ስለዚህ የክርስትና ነገር ተወና በኋላ ላይ ሲነቃ ሌላ ነገር መንግስት ተገለባብጦ ምናምን ሌላ ጉድ መጣበት። ያው እሱም አልቅሷል። ክርስቲያኑ ማህበረሰብ አልቅሷል፣ በደንብ አርጎ አልቅሷል። አያችሁ ይሄንን ያደረጉት ደግሞ በዛ በኩል የነበሩ ናቸው። እነዛ ይሄን ፖለቲካ ቢያውቁ ኖሩ ጉራጌዎቹ ያኔ ባለፈውን ነገር እንደዛ አያራገቡም ነበር። ያኛው ኃይል ነበር እነሱንም ሲጠቀምባቸው የነበረው። እነሱ ይችን ነገር እናገኛለን ብለው ነበር፣ ግን ሌላ ኃይል ነበር እነሱንም ሲጠቀምባቸው የነበረው። አያችሁ አሁንም አያውቁም፣ አሁንም አይገባቸውም። አሁንም የሆነ ለውጥ መጥቶ ሌላ ኃይል ላይ ቢወድቅ እንደገና ተቃዋሚ ሊሆኑ ነው። አየው ስለዚህ ይችን ሚስጥር ይዘዋል። ይችን ነገር አማራ እንደማይገባው አውቀዋል። አማራውን ሁልጊዜ እየቀሰቀሱ አማራውን ያስፈጁ መኖሩ። ስለዚህ እየጎዳ ነው የእንትና ፖለቲካ፣ የዚህ የጉራጌ ፖለቲካ እየጎዳን ነው። እንደ ሀገርም አንደኛ አይጠቅመንም። የጉራጌ ፖለቲካ አይጠቅምም። በቃ አይጠቅምም ስንል አይጠቅምም ነው። ማይኖሪቲ ነው። ሀገር ማስተዳደር አይችልም። ታጣቂ ኃይል ማውጣት አይችልም። የጸጥታ ስራ መስራት አይችልም። ኦሮሞ እኮ ብዛት ስላለው አንድ ጊዜ አፈሰሰው። ፖሊስ አያስፈልገው፣ ምን አያስፈልገው፣ ሁሉንም አደረገው። ሚሊሻ ምናምን የትግሬ ጦርነት ሲመጣ ኃይል አለው እሱ። የትግሬ ጦርነት ሲመጣ፣ የአማራ ጦርነት ሲመጣ በሙሉ አፈሰሰው። አለዋ ማህበራዊ ቤዝ አለው፣ ማህበረሰባዊ ቤዝ አለው። አማራም ቢሆን ችግር የለበትም። እንደ ክርስቲያንም ምናምንም ብታመጣው ምናልባት አይታወቅም። ክርስቲያን ብዙ ምንትን ባይልም። ስለዚህ የጉራጌ ቤዙ ምንድነው? ማህበራዊ ቤዙ ምንድነው? ማህበረሰባዊ ቤዙ ምንድነው? የለውም። የጉራጌ ማህበረሰብ ነው። የጉራጌ ማህበረሰብ ደግሞ ነጋዴ ብቻ ነው። ትግል አያውቅ፣ እውቀት የለው፣ ትምህርት የለው፣ አልተማረ። ኦሮሞዎች እኮ ብዙ የተማሩ ናቸው። አብዛኞቹ የተማሩ ናቸው። የተማሩት ደግሞ በየቦታው ታስቀምጣቸዋል። አለቅ ምንም በዲክቴት አታረገውም። ወረድ የተማረ ነው። ዶክተሩ፣ ፕሮፌሰሩ ምናምኑ እነሱ ናቸው። ትግሬም እንደዛ ነው። ትግሬ ማይኖሪቲ ነው ብለህ ከሱ እኩል እንዳታረግ። ትግሬ ተዋሪየር ነው። አንዱ እንደ ሺህ ነው የሚቆጠረው። ትግሬ አንዱ እንደ ሺህ ምንም ዝም ብለህ አሳይመንት ብቻ ነው የምትሰጠው። ይኸው እኮ እስካሁን ድረስ የትግራይን እኮ ጠብቀው ኖረዋል። ይውላችሁ አየው ገትሮ ይዟል፣ ወጥሮ ይዟል ከፌደራል መንግስት ጋር። አየው ምን ያህል ጠንካራ እንደሆነ አየው። 70 ሚሊዮን 100 ሚሊዮን ህዝብ ነበር የተረባረበባቸው። ያን ነገር በዚህ በዛ ብሎ ዲፌንድ አድርገዋል። አየው ትንሽም ሆኖ እነሱ ልምዱ አላቸው። የ3000 ዓመት ያምናምን የሺዎች ዓመታት ልምድ አላቸው። አክሱም እኮ እነሱ ናቸው ኢትዮጵያ ለ1000 ዓመት ሲያስተዳድሩ የነበረ ልምድ ያለው ዋሪየር ነው። አየው ታጋይ ነው፣ ቆፍጣና ነው። አየው በገንዘብ አገዘው። ይሄ ነጋዴ ነው፣ ትምህርት የለው ይሄኛው። ስለዚህ እንዴት ነው ምኑን ይዘህ ነው? እንደገና እኮ ስልጣኑን ብትይዙትም እኮ ኢትዮጵያ ተፈርሳለች ማለት ነው። ኦሮሞ ቢነሳብህ በቃ ሶማሌ ቢነሳብህ የለህም ማለት ነው። ዋጋ የለህም። ፈረስክ ማለት ኢትዮጵያ ፈረሰች ማለት። ስለዚህ ለምንድን ነው ማትተውት? ፖለቲካውን ተውት። ጉራጌዎቹ ለእናንተ አይሆንም። እናንተ ኢኮኖሚ ላይ ናችሁ፣ ፋይናንስ ላይ ናችሁ፣ ንግድ ላይ ናችሁ። ንግዳችሁን ብቻ ለምን አትሰሩም? እናንተ ተውት፣ ይሄን ማሸበሩን ተውት። እንደውም ደጋፊ ሆኑ እናንተ። ለኢትዮጵያ ለሀገሪቷ የሚያዋጣው የሥርዓቶቹ የገዢዎቹ ደጋፊ ብትሆኑ ነው እናንተ። ምክንያቱም ገዢዎቹ እንዲረጋጉ፣ ስልጣን ላይ ያለው መንግስት እንዲረጋጋ ተቃውሞ ባትዘፍኑበት፣ የድጋፍ ፖዚቲቭ የሆነ ዘፈን ብትለቁለት የተሻለ አመራር ይሰጣል፣ የተሻለ መንግስት ይሆናል። እናንተ ግን ገና ለገና አንድ ጉራጌን ስልጣን ላይ ያወጣለሁ ትንቢት አለ የሚሉት ነገር ደግሞ አለ። ምንም ትንቢት የሚባል ነገር የለም አባቴ፣ ትንቢት የሚባል ነገር የለም። እንዳትሳሳት። ጉራጌ ስልጣን ይዛል ገለመሌ ትንቢት እያሉ ነው እነዚህ አሁን የቃልቻ የምንድን ነው የሚባለው ይሄ የጠንቋይ ትንቢት እየያዙ እየመጡ ህልም አለ ምንም ህልም ምናምን የሚባል ነገር የለም። ህልም ምናምን የሚባል ነገር የለም። አለቀ። ይሄ ግራ ዘመን ፖለቲካ ይዞ የኖረ ነው። ከዛ አሁን ሊበራል ሆኗል። ስልጣን በቃ አትችሉም። ማህበራዊ ቤዝ የላችሁም። ትግሬዎቹም እኮ ማህበራዊ ቤዛቸው ደካማ ስለሆነ እኮ ነው ጊቭ አፕ ያደረጉትና የሰጡት ለኦሮሞ የሰጡት። አያችሁ ስለሌላቸው አዩትና በቃ ዲፌንድ የሚያደርጋቸው ስለሌለ አንዴ የምታፈሰው ኃይል ያስፈልጋል እኮ ቆራጥ የሆነ ክፈለኝ የማይል ደሞዝ የማይጠይቅ ምንም ማይል ዊሊንግ የሆነ ቮለንተሪ የሆነ እነሱ እኮ ጠቅላላ አንዴ ሊበተንልህ ይችላል። አሁንም የዘር ፖለቲካዋ በኋላ ናሽናል ኢንተረስት ላይ ችግር ስላመጣች ነው እንጂ አሁንም ቢሆን ያ ማህበረሰብ ስርዓቱን ለ1000 ዓመትም ማስቀጠል ይችላል። ምንም ከምሬ ነው የምነግራችሁ። ለ1000 ዓመት ማስቀጠል ይችላል። የኦሮሞ ማህበረሰብ ግን ለሀገር ብሔራዊ ጥቅም አልሆነም ያ ብሔርተኝነት ተብሎ መንግስት ራሱ አሁን
ትንሽ ማለሳለስ አምጥቶ ህብረ ብሔራዊ አንድነት እያለ ነው። ህብረ ብሔራዊ አንድነት ሲል ለነሱ ተመቻቸው። አየህ የኦሮሞ ማሱን ማንቀሳቀሱን ሲያቆም ስርዓቱ እነሱ አንበሳ ሆኖ መውጣት ፈልጉ። አየህ አመጽ ሸተታቸው። በፊት እኮ እንደዚህ አይነት ነገር የለም። መጥቶ እኮ በአንድ ጊዜ ቢለቅበት ከዚህ ከአዲስ አበባ አዋሳኝ አካባቢዎች እኮ ቢለቅበት እኮ አሩን ያበላዋል። አየው እንደዛ ሲመጣ ሱቁን ዘግቶ ነው ቁጭ የሚለው። አየው ስለዚህ ለእናንተ አይሆናችሁም። አገሪቷንም አትጉዷት። በኢኮኖሚ እየቦጠቦጣችኋት እንደገና አገር እያፈረሱ እንትን አይሰራም። አገር እያፈረሱ ህዝብ እያስፈጁ አይሰራም። ስለዚህ የጉራጌ ፖለቲካ የሚባል ነገር አለ በደንብ አለ። ጉራጌ ድሮ ነጋዴ ነው፣ አሁንም ነጋዴ ነው የሚመስለው አይደለም። የጉራጌ ፖለቲካ አለ። ፖለቲካውም ደግሞ ላለፉት 10 ዓመታት አይተነዋል። አደገኛነቱ ደግሞ የሆነ ማህበረሰብ ላይ ተጣብቆ ያን ማህበረሰብ እያስበላ የሚታሰብ ፖለቲካ ነው። የማይጠቅም ፖለቲካ ነው። አፍራሽ ፖለቲካ ነው። አይጠቅምም። ማይጠቅም ፖለቲካ ነው ያለው። ስለዚህ እሱ ቢቆም ይሻላል። መንፈሱንም ይቀይሩታል። አሁን ይሄ በየባሩ ስትሄዱ፣ በየሆቴሉ ስትሄዱ፣ በየግሮሰሪው እነሱ ስለሆኑ ያሉት እነሱ ይሄን ነው የሚለቁባችሁ፣ የውከቱን ነው የሚለቁባችሁ። ስለዚህ እዛ ሊጠቀም የሚመጣው በሙሉ ፖለቲካሊ ቻርጅድ ሆኖ ተቃውሞ ቻርጅድ ሆኖ አመጽ ምናምን አየህ። እዛም እኮ ጠጪዎቹም እኮ በሚሰሙት ዘፈን ብሬን ዋሽ እኮ ነው የሚያደርጓቸው እነዚህ ሰዎች። ፒያሳም እንደዚህ ያለ 24 ሰዓት የሚጠጣበት ቤት ብሬን ዋሽ የሚያደርጉባቸው ኮንዲሽን የሚያደርጉባቸው የአመጽ ቦታዎች ናቸው። ከዛ ሌሎቹ ደግሞ ሌላም አጀንዳ ያላቸው አካላት ስላሉ እነሱም ደግሞ ሌላ ሚዲያ ላይ ያሉት ይጠቀሙታል። እንትን ዘሴም ቲንግ ይጠቀሙታል። ስለዚህ አይጠቅምም። አንድ የፖለቲካ ካንሰር ይቆምልናል። ጉራጌ ከፖለቲካው ከወጣ የፖለቲካ ካንሰር ይቆማል። ደጋፊ ሆኑ እናንተ። ሌላ የማህበረሰብ ቤዝ ያላቸው ይቃወሙ። ኦሮሞ ይቃወም፣ ማነው ይሄ አማራ ይቃወም። አያችሁ ክርስቲያን ወይ እስላም እንደዚህ ማህበራዊ ቤዝ ስላላቸው ጉራጌ ሆነ በማይኖሪቲ ይጫወታለሁ ብለ አገር ዝም ብለ ስታተራምስ ብትል የአገሪቷን ሰላም ካንሰር ነው የምትሆንባት። ስለዚህ አቁሙት ነው የኔ ምክር። አቁሙት በቃ። አይጠቅማችሁም፣ አይጠቅመንም። ለኛ እየጎዳችሁ ነው። አማራን እየጎዳችሁ ነው። ክርስቲያንን እያሳረዳችሁ ነው። እያስገደላችሁ ነው። እያስጨፈጨፋችሁ ነው። ጎድታችሁታል ላለፉት። አሁን ጋፕ ያለው ወደ እርቅ የምክክር ኮሚሽን ምናምን ስለመጣ ነው። ስለዚህ ምክክር ኮሚሽን የሚባል አለ፣ እሱ ይሰራዋል፣ አለቀ። ከዛ በኋላ ምርጫ አለ። በምርጫ እናንተ እኮ ዶክተሩን መምረጥ ትችላላችሁ። ኢዜማው ናችሁ። ዶክተሩን መርጣችሁ እኮ ስልጣን ከቻለ የሚመርጠው ካገኘ እኮ መሪ ይሆናል። ምንም ችግር የለም። መስፈን የለብህም። አዝማሪውን መስፈን የለብህም። አትዝፈን። ከዘፈንክ ደግሞ ለጉራጌ ዝፈን፣ ለብሔር ዝፈን። አማራን አትቀስቅሰው። ያንተን ሰው ለማስቀመጥ አማራን አትቀስቅሰው። እሴቱን አትጠቀምበት። አለበለዚያ መሽገር ትባላለህ። አየው መሽገር ትባላለህ። መሽገር ላለመባል ራስክን መሆን። አየው አቅም ካለህ ራስህን ወክል፣ ራስህን ችለህ አቅም አለን ካላችሁ፣ ችሎታ አለን እንደ ትግሬ ካላችሁ፣ ችሎታ አለን እውቀቱ አለን ካላችሁ፣ የተማረ ሰው አለን፣ ኃይል ማሰባሰብ እንችላለን፣ ሰራዊት ማሰባሰብ እንችላለን። ነገ በነጻ የሚያገለግል ማህበረሰብ አሁን የከተማ ልማቱ ላይ እስኪ ተመልከቱት። የሀገሪቷ ልማት ላይ በሙሉ የኦሮሞ ብሔር ተወላጆች ናቸው የሰሩት። አየው የሳር የደን ልማት የምናምን የግሪን ሌጋሲ ምናምን የምትሉት ይህን ሁሉ በአንድ ጊዜ በ3-4 ዓመት ውስጥ ኢትዮጵያን የቀየረ የልማት ስራ የሰሩት እኮ እነሱ ናቸው። ያን ያክል ክፍያ ሳይጠይቁ ማለት ነው። የኦሮሞ ብሔር ተወላጆች ማህበራዊ ቤዝ የሚባለው ይሄ ነው። እናንተ ምንድነው የምታደርጉት? እናንተ ሱቅ ውስጥ ናችሁ፣ ልኳንዳ ቤት ውስጥ ናችሁ፣ ግሮሰሪ ሆቴል ውስጥ ናችሁ። ፀሐይ መታችሁ መብላት ነው የምታውቁት። እዛው ከቦ መብላት ነው የምታውቁት። ሌላ ምን የምታውቁት ነገር አለ? ምን የምታውቁት ነገር አለ? ፖለቲካ ታውቃላችሁ? አታውቁም። ቀበሌ እንዴት እንደሚመራ ታውቃላችሁ? አታውቁም። እንዴት ህብረተሰብ እንዴት ሞቢላይዝ እንደሚደረግ ታውቃላችሁ? አታውቁም። ታራም እንዴት ብላችሁ ነው ሀገር የምትመሩት? አማራ ላይ እንደ መሽገር ተጣብቀ። አሁን ደግሞ ምንድነው ብልጽግናን ታኮ መምጣት ነው የፈለጉት። አየሁ አሁን የብልጽግና ተቃዋሚ መስለው ግን አማራ እንዳይመጣ እዚህ እየዘፈኑ እሱ ላይ ጫና እያደረጉ ከዛ እሱ ጊቭ አፕ እንዲያደርግና ከጎኑ ያለውን ሰው እሱ ስልጣን ላይ ቢያወጣ አለቀ። ራሱ ብልጽግናን መጠቀም ነው የፈለገው የጉራጌው ፖለቲካ። አየው ያ ማለት ደግሞ እንደገና አማራውን ሸወዱት ድጋሚ ማለት ነው። አማራን እየቀሰቀስ አማራ ጫና እንዲያደርግ እያረክ ከዛ በኋላ ምንድነው የሚደረገው? እንደገና በመንግስት ጦር ደግሞ እንደገና ተመተዋል አማራውን። አየው አማራው ያው አይነቃም። አማራው
ገባህ? ያው የዋህም ነው አልተማረም። ስለዚህ አይባንንም አንድ ጊዜ ተጣሞ ጭንቅላት ውስጥ ዞሮ የተገጠመ ነገር አለው ብሬን ውስጥ ይሄ ሴረብረም ምናምን የሚባለው ነገር ላይ ዞሮ የተገጠመ ነገር አለው። እሱ ሊገባው አልቻለም። ሰው አንድ ጊዜ ይሳሳታል። ሰው አንድ ጊዜ ያሳስታል። 100 ጊዜ 10 ዓመት 20 ዓመት እንዴት ሰው ያሳስታል? ስለዚህ አሁን የምነግራችሁ ነገር ምንድነው? አማራ ስላልገባው መፈጀት አለበት ማለት አይደለም። አማራ ስላልገባው ስለማይገባው ወይ ስለማይነቃ ወይ ደግሞ ስለደነዘዘ ወይ ዋቴቨር ስለሆነ ዝም ብለህ ልትሸውደው ልትጫወትበት አትችልም ነው የምነግርህ። አትችልም። ስለዚህ አንተ በአማራው ልትጫወት ያሰብከው አካል ጨዋታን አቁመው ነው የምነግርህ። ጉራጌዎች አቁሙት። ከአማራ ጋር በአማራ የምትጫወቱትን ጨዋታ አቁሙት። በቃ ማቆም አለባችሁ። ይሄ ግዴታም ነው። በቃ በአማራ አትቀልድ፣ በአማራ አትዝፈን፣ የአማራ ዘፈን አትክፈት፣ በአማራ እሴት አትጠቀም ለራስህ ፖለቲካ። አየው አንፈልግም አይፈልግህም የአማራው ማህበረሰብ። አየው እሱ ስላልገባው ማለቅ አለበት። እሱ ስላልገባው ልትጫወትበት ትፈልጋለህ። አየው አንተ ንግድህን ነግድ፣ እሱ ነው የሚያምርብህ። አለቀ። ፖለቲካም ከፈለክ በራስህ ቀስቅሰህ፣ አርቲስቶቹም እንደዛው በራሳችሁ ቋንቋ ቀስቅሱ፣ የራሳችሁን ህዝብ ቀስቅሱ፣ በምርጫ ተወዳደሩ፣ አሸንፉ፣ ፓርላማ ገቡ። አለቀ። ከዛ ውጪ ግን በአማራ እየቀሰቀስክ የአማራን ህዝብ እያስበላህ፣ እሱን እያስገደልክ፣ እሱን እያስጨፈጨፍክ፣ የእሱን ህይወት እያመሰቃቀል እንደገና ደግሞ ይመጻደቅብሃል እኮ። አሁን ዛሬ አማራው በሙሉ ወድቋል። አየው እሱ በሌለበት እሱ በማያውቀው የፖለቲካ ሴራ እነዚህ ተጫውተውበት፣ አርቲስቶቹ ተጫውተውበት፣ አስበልተውት፣ ለጅብ ሰጥተው፣ በጅብ ነው የተበላው። በትግራይ ኃይል ነው ያለቀው። በተለያዩ ታጣቂዎች እንደገና የፌዴራል መንግስት ብትር ነው ያረፈበት። አየው ከፌዴራል መንግስት ጋር ደግሞ የማይጣላ ህዝብ ነበር የአማራ ህዝብ። ግን እነሱ በሰሩት ሴራ ምክንያት ከማዕከላዊ መንግስት ጋር ተጣላና ያው አፈርድሜ ጋጠ። አየው አፈርድሜ ጋጠ። ለዚህ ሁሉ ተጠያቂዎች ደግሞ እነዚህ የህብረተሰብ ክፍሎች ናቸው። አሁንም ቅድም እንዳልኳችሁ ነው። እነዚህም ብሔሮች ማጋጨት አልፈልግም። እንጣሉም አይደለም፣ ልዩነት እየዘራሁም አይደለም። ግን አንዱን እያታለለ መኖር የለበትም የሚለውን ነገር ለማስረገጥ ነው። እያጭበረበረ እያታለለ አየሁ። እያታለልክ እንዴት ትኖራለህ? እያጭበረበርክ እንዴት እያስመሰልክ እንዴት ትኖራለህ? አንድን ሰው እንዴ ስንት ሚሊዮን እኮ ህዝብ እኮ ነው ያለቀው። ስንት ሚሊዮን ህዝብ እኮ ነው የወደቀው። ስንት ሚሊዮን ህዝብ እኮ ነው ንብረቱን ያጣው። ስንት ሚሊዮን እኮ ህዝብ እኮ ነው ወላጅ አልባ የሆነው። ትውልዱን እኮ ነው የገደሉት እነዚህ ሰዎች። 3 ሚሊዮን 4 ሚሊዮን የማይሞሉ ሰዎች እንዴት ነው በዚህ ማህበረሰብ የሚጫወቱት? እድል ስላገኙ ነው። እነሱ ነጋዴዎች ነበሩ ድሮ። እነዚህ የሀፓ መሪዎች የነበሩ ናቸው እነ ዶክተር ብርሃኑ። አየው ስለዚህ ፖለቲካውን ያውቁታል። እነሱ መሪዎቹ እኮ ያውቁታል፣ ሴራውን ያውቁታል፣ ድሮ ምን እንደጠነ ያውቁታል። ስለዚህ ሴራውን ስለሚያውቁ ያን ማህበረሰብ እንደልባቸው ተጫወቱበት። የሚገርመው ይሄኛው ተከታዩ ሌላው ማህበረሰብ አይሆንም እንኳን አይልም። ይከፍቱለታል። እስኪ ሂዱ ጉራጌ ቤቶች፣ ሬስቶራንት ሂዱ፣ እስቲ ግሮሰሪ ሂዱ፣ ልኳንዳ ቤት ሂዱ። የሚከፍትላችሁ ጎንደር፣ ጎጃም ምናምን ነው። ቴድሮስ ወድቆ አገር ሊያቆም ነው ገለመሌ ሲሉትንም ወንጌል መነኮሱ ምናምን አይ ጎጃም አየሁ ጎጃ አንጀታቸው ውስጥ ገብቶ ሊበላ አንጀት ገብተህ ልትበላ። ከዛ ያ ማህበረሰብ ሲታረድ ሲያልቅ ሲሞት ግን አንተ እዚህ ቁጭ ብለህ አርስቶን ትበላለህ፣ ፒዛን ትገምጣለህ፣ አየሁ ክትፎን ትበላለህ። ከዛ ደግሞ ኮንሰርት እያልክ ደግሞ የክትፎ ኮንሰርት የስጋ ኮንሰርት እያልክ ደግሞ ትቀልዳለህ በህዝብ። አያችሁ ይሄ የህብረተሰብ ክፍል በጣም ወይ የሚሰራውን አያውቅም ወይ ደግሞ በጣም ከፍተኛ ጉዳት እያደረሰ ነው እዚህ ሀገር ላይ። ይህ ማህበረሰብ አይገባውም እያለ የኑሮ ውድነት ጣራ ድረሰውታል። ሰው ስጋ ትቷል። እነሱ ኤግዚቢሽን ማዕከል የስጋ ፌስቲቫል ገለመሌ ምናምን ብለው ይቀልዳሉ። አየሁ ህዝቡን አስረበው አደይተው አስበልተው አስጠፍተው አስጨፍጭፈው አስገድለው እንደገና እዚህ ይቀልድብሃል። ኮንሰርት ስፖንሰር ያደርጋሉ። ኮንሰርቶች የዘፈን የሙዚቃ ማን እገሌ የሚታረድበትን ይሄን ደግሞ ማን እንትን ያደርጋል? ሚዲያ ውስጥ ያሉት ሰዎች ፌም የሚባሉ ደግሞ አሉ። ለነሱ ደግሞ ይከፈላቸዋል። ማን ነው ስፖንሰር ያደርገው? እንትና ስጋ ቤት፣ እንትና ክትፎ ቤት፣ እንትና ምናምን ቤት። አያችሁ የተያዘውን ቀልድ። የራስህን ህዝብ እያስበላህ እያስገደልክ እያስጨፈጨፍክ መኖሪያ አልባ እያደረክ ሰላሙን እየነሳኸው ትውልድ እየገደልክ አንተ ሲያምርብህ፣ አንተ ስትወፍር፣ አንተ ስትደልብ
ዋጋ ያስከፍላችኋል። ዋጋ ያስከፍላችኋል። አሁን በዚህ ጉዳይ ላይ ቶሎ ሪአክት አድርጉ። ቶሎ ብታቆሙት ይሻላል። ይህንን የሞንታርቦ ዘመቻ፣ ይህን የስፒከር ዘመቻ፣ ይህን የዘፈን ዘመቻ ቶሎ አቁሙት። ዋጋ ያስከፍላችኋል። በጣም ዋጋ ያስከፍላችኋል። እንደዚህ እየቀለዳችሁ በዚህ ማህበረሰብ እየቀለዳችሁ ይህን ህዝብ አስፈጅታችሁ እናንተ የተመቻቸ ኑሮ ለመኖር የምታስቡ አካላት ብታቆሙ ይሻላል። ማቆም ይጠበቅባችኋል። ይሄ እንደማስጠንቀቂያም ነው እንዳልኳችሁ ነው። ይሄ ገሃድ መውጣት አለበት። የአማራው ማህበረሰብና የጉራጌው ማህበረሰብ ግንኙነቱ ምንድን ነው? በፖለቲካ በኩል በኪነ ጥበብ በኩል ያለው ግንኙነት ምንድን ነው? አንዱ አንዱን እያስበላ ነው ወይስ እየተረዳዳ ነው? እየተረዳዳ እንዳልሆነ ፕሩፍ አድርጌላችኋለሁ፣ እንዳልሆነ አረጋግጬላችኋለሁ። አለቀ። ከዚህ በላይ ማረጋገጫ አይመጣም። ሌሎቹን እንግዲህ ደግሞ ግለሰቦችን እስኪ አሁን አርቲስቶቹን እንያቸው። በአማርኛ የዘፈኑ አርቲስቶች እንግዲህ አማራው ማህበረሰብ ነው በአማርኛ ዘፈን የሚቀሰቀሰው ብያቸዋለሁ። የፖለቲካ የ50ዎቹ የ60ዎቹ አማራ የተፈጀበት ዘፈን የተፈጀባቸው ዘፈኖች አሉ። ነጥላው ምናምን ጀምሮ ሲዘፈኑ የነበሩ አንደኛው መሐሙድ አህመድ የዘፈናቸው ዘፈኖች ፖለቲካ ናቸው። እነ ዶክተር ብርሃኑ የሚያውቋቸው ፖለቲካ፣ የ60ዎቹ ፖለቲካ አማራውን ሲያስበሉ የነበሩ ፖለቲካዎች ናቸው። ስለዚህ መሐሙድ አህመድ ጉራጌ ነው። 90% በቴሌቪዥን እና በሬዲዮ የመሐሙድ አህመድ ዘፈን ይለቀቃል። በግሮሰሪዎችም እንዳልኳችሁ ይለቀቃል። ያ ማለት ምንድነው? አሁንም አማራውን የሚጎዳ ነው። አንድ ያዝልኝ። ሁለተኛ መጣላችኋለሁ። ቅድም የጠቀስኩት አርቲስት ቴዎድሮስ ካሳሁን አለ። እሱም በአባቱ ጉራጌ እንደሆነ ተሰምቷል። ካሳሁን ግርማሞ ነው ስሙ። ስለዚህ በአባቱ ጉራጌ ከሆነ ጉራጌ ነው ማለት ነው። አለቀ። ስለዚህ እሱ የሰራውን ስራ ታውቃላችሁ። እሱን አልደግመውም። ሶስተኛ አስቴር አወቀ ራሷ ለካ በአባቷ ይሁን በእናቷ ጉራጌ ነች። አለቀ። እሷ የዘፈነቻቸው ዘፈኖች በሙሉ በጣም 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 በሚገርም ሁኔታ ሌጀንድ ነች። ሌጀንድ ሆና ነው የኖረችው። ግን ፖለቲካዎች ነበሩ። አማራ ሲታረድባቸው፣ አማራ ሲያልቅባቸው፣ አማራ ሲበላባቸው፣ አማራ ሲፈጅባቸው የነበሩት የ60ዎቹ ዘፈኖች የተመሰጠሩትን ዘፈኖች ነበር ስትዘፍን የነበረው። አያችሁ። ከዛ ያሬድ ነጉ አልኳችሁ፣ ከጉራጌ ጎጃም ያለው ሰውዬ ማለት ነው። አያችሁ የህብረተሰብ ክፍል። እነዚህ ሰዎች ደግሞ በሙሉ የሚወዳቸው ማን ነው? አማራውን የሚወዳቸው። ስለዚህ ይሰማቸዋል። ስለዚህ ብሬን ዎሽ ያረጉታል፣ ኮንዲሽን ያረጉታል። ስለዚህ ለልቂት እሱን ማሰለፍ ቀላል ነው ማለት ነው። ከዚህም አልፈው ደግሞ ምን ያደርጋሉ? እነሱ ግጥም እየጻፉ ደግሞ በሌሎች በነኩኩ ሰብስቤ ሁላ መጥተዋል። ለነኩኩ አየህ፣ አማራን በአማራ ታስበለዋል። አየህ፣ ለኩኩ ደግሞ ትሰጥና በእሷ በኩል ታዘፍናለህ። እሷ ደግሞ አይገባትም፣ ትዘፍናለች። አማራው ደግሞ የኔ ሰው ነች፣ የደጃዝማች ልጅ ነች ይልና ደግሞ እሷን ይጎርሳል። ያልቃል፣ ይታመማል፣ ይሞታል። አያችሁ ጨዋታው። ይሄ በዓለም ላይ እንደዚህ አይነት መስተጋብር የለም። እንደዚህ አይነት የተውሳካዊ መስተጋብር የለም። ተውሳክ ነው ይሄ። ተውሳክ መቆም አለበት። አሁን ለመደምደሚያ ነገር የምነግራችሁ ነገር አለ። አማራው እስኪነቃ ኢትዮጵያ ዋጋ መክፈል የለባትም። አለቀ። አማራው ገና አልነቃም። ስለዚህ ግን መበላት የለበትም፣ ማለቅ የለበትም። አለቀ። እስኪነቃ ተብሎ ኢትዮጵያ መጎተት የለባትም። ይሄን አምናለሁ። ስለዚህ ኢትዮጵያ መፍረስም የለባትም አማራው እስኪነቃ። እንደገና እነዚህም ኃይሎች ደግሞ አማራውን እያስፈጁ ደግሞ ስልጣን መያዝ የለባቸውም። ይሄን አምናለሁ። አለቀ። አሁን ኢትዮጵያ ውስጥ መሆን ያለበት ምንድነው? ኢትዮጵያ አሁን ህገ መንግስት አላት፣ መሪ አላት። በምርጫ የመረጠችው ጠቅላይ ሚኒስትር አለ። በቃ ስለዚህ አሁን እንደገና ምክክር ኮሚሽን አቋቁማለች። አለቀ። አሁን ምንድነው? ምርጫ ይከናወናል። በምርጫ የሚመጣውን መንግስት እንቀበላለን። አለቀ። የተመረጠ ይቀጥላል፣ ይሰራል ለሚቀጥሉት 5 ዓመታት። የተመረጠ እንዲመረጥ ተብሎ ግን አብዮትና አመጽ አያስፈልግም፣ አይደረግም፣ መደረግ የለበትም። ምርጫ አለ። ምርጫው ገለልተኛ ነው። የምርጫ ቦርድ ገለልተኛ ኃይል ነው። እሱ ምርጫ ያከናውናል። ከዛ ውጤት ሪሊዝ ያደርጋል። ያሸነፈው ስልጣን ላይ ይቀመጣል። አንዳችም ዘፈን አያስፈልግም፣ ሁከት አያስፈልግም፣ ነውጥ አያስፈልግም፣ ዘፈንም አያስፈልግም፣ መዝፈን አያስፈልግም። በእውቀትህ ትናገራለህ። በእውቀትህ ያደነቀህ የደገፈህ ሰው አንተ መራኝ ያለ ሰው ይመርጣል። በቃ ካልመረጠህ አልመረጠህም ነው። የተመረጠው ይቀጥላል።
አይ ተጭበርብሮብኝ ነው ያለ ሰው ደግሞ ፍርድ ቤት ይሄድና ይከሳል። ከዛም አጣሪ ኮሚሽን ይቋቋምና እንዲጣራ ይደረጋል። ሌጋል ፕሮሰስ ይቀጥላል። አለቀ። መሻሻል ያለበት ህገ መንግስታዊ ጉዳይ ካለ ይሄ ምክክር ኮሚሽኑ ይሰራዋል። እርቅ ካስፈለገ ከታጣቂዎቹ ጋር ያለው ጉዳይ በእርቅ ሰላም በዚህ በምክክር ኮሚሽን ሶልቭድ ይሆናል። ሌሎች ችግሮችም በዛ አያችሁ። ይሄ ነው ያለን አማራጭ። አለቀ። ከዚህ በኋላ ዘፈን አያስፈልግም። በአማርኛ አትስፈን። የትኛውም ዘፋኝ እንድትዘፍን አንፈልግም። አርቲስቶች አትስፈኑ፣ ፖለቲካ አትስፈኑ። ሴቶችም ወንዶችም ወጣቶችም የቆያችሁትም አትስፈኑ። በቃ አለቀ። የእናንተ ፖለቲካ የእናንተ ዘፈን ምን እንደሆነ ይታወቃል። ከማን እየተቀበላችሁ ምን እንደምትተፉ ይታወቃል። ስለዚህ አትስፈኑ፣ አትስፈኑ። አንፈልግም፣ አይፈልግም። ይሄ የህብረተሰብ ክፍል ይሄ ማህበረሰብ አይፈልግም። አየህ፣ አይፈልግም። እሱን እያስማገድክ ማንንም ስልጣን ላይ ለማውጣት እሱ መሞት የለበትም። አትስፈኑ፣ አርቲስቶቹ አትስፈኑ። ሚዲያም ተጠንቀቅ። ሚዲያ ይሄ ቅስቀሳ ምናምን ከዚህ በኋላ እንኳን አዲስ ባይወጣ የቆዩትን እየከፈታችሁ ምናምን የምታደርጉ እናንተም አስቡበት። ሚዲያ ላይ ያላችሁ ሰዎችም አስቡበት። እዚህ ህብረተሰብ ክፍል ላይ የምንሰጠው ማስጠንቀቂያ እናንተም ላይ ነው። ምክንያቱም አንዱ ደግሞ እናንተ ናችሁ ይሄን ማህበረሰብ ክፍል የምትጫወቱበት። እያመሰጠራችሁ ምናምን እናንተን አመስጣሪ እናንተን ብሎ አመስጣሪ። ኢትዮጵያ የሚያስፈልጋት እውቀት ነው። እውቀት ያለውን ሰው አምጡ፣ ጠይቁ፣ ኢንተርቪው አድርጉ። ከዛ በኋላ እሱ እንመርጠዋለን እኮ። እውቀት ያለው ይምጣ፣ ለኢትዮጵያ አጀንዳ ያለው ይምጣ፣ ፕሮግራም ያለው ይምጣ፣ ሀገር ማስተዳደር የሚችል ይምጣ። እንደገና ደግሞ ማህበረሰብ ሰፖርት ያለው ዝም ብሎ ጎበዝ ስለሆነ አይደለም የምትመርጠው። የማህበረሰብ ቤዝም ያስፈልገዋል። አዮ አለበለዚያ ነገ እሱ ጎበዝ ሰው አስቀመጥኩ ብዬ እንደገና የኢትዮጵያ ህዝብ አማጺ ነው፣ ትግሬ ያመጽባል፣ ኦሮሞ ያመጽባል፣ ሶማሊያ ያመጽባል። ከዛ እንደገና በአመጽ ሀገር መፍረስ የለበትም ጠንካራ። ስለዚህ ምናልባት ያለው ቢቀጥል ጥሩ ነው። ኢትዮጵያ አሁን ባለችበት ሁኔታ እንዲህ ግራ በገባትና በተደናገረችበት ሁኔታ የዓለም ፖለቲካ እንደገና ትርምስ ውስጥ ባለበት ሁኔታ የጎረቤት ሀገሮች ደግሞ አይናቸውን አፍጥተው በሚጠባበቁን ሁኔታ አሁን ጥሩ ጠቅላይ ሚኒስትር አላት። በቃ እሱ ይቀጥል። ጥሩ ጠቅላይ ሚኒስትር አላት። ሁሉ ነገር የገባው ነው፣ ያውቃል። እሱ ይቀጥል። አለቀ። ሌላ ነገር አይደለም። ብሔራችን ሃይማኖታችን ገለመሌ የምንለው ነገር የለም። አሁን ያለው ሰው ይቀጥል። ኢትዮጵያ እንድትቀጥል ይቀጥል። እሱን አትቀው። አለቀ። አትቀው። እንደውም ደግፈው። ለእናንተ እኮ የሚሻላችሁ እኮ እሱ እኮ ነው ያለው። አይሻላችሁም እንዴ? አገር ቢፈርስ እኮ አገር አፍሪካ ካፈረሳችሁ በኋላ በንግዱም እኮ አታተርፉ እናንተ። መቼም ኢትዮጵያ አትፈርስም። ያለው ቢመጣ እንሞክራለን፣ ካልሆነም ባለው እየነገደን እንኖራለን ብላችሁ ነው የምትሰሩት ይሄንን ሁላ። ስለዚህ እንደዚህ አይነት ካልኩሌሽን አይሰራም። አቁሙት። ይሄን ቆሻሻ አስተሳሰባችሁን አቁሙት። ሚዲያ ውስጥም ያላችሁት አርቲስቶቹም ነጋዴዎቹም ይሄን ቆሻሻ አስተሳሰብ፣ ይሄን መሀይምነት፣ ይሄን ድንቁርናችሁን ብታቆሙት ጥሩ ነው ብለን እንመክራለን። ኢትዮጵያ ሰላም ጓድ አዘጋጅቶታል። እንቀጥላለን። እያንዳንዱ ነገር እስኪታረም ድረስ፣ መስመር እስኪይዝ ድረስ፣ የተረጋጋ ሀገር እስክንደርስ ድረስ፣ እስክንመሰረት ድረስ በተለይ የእናንተ እንቅስቃሴ፣ የእናንተ ዘመቻ፣ የእናንተ ተንኮልና ሴራ እስኪመነምን እስኪገሽብ ድረስ እንቀጥላለን ትግሉን። ኢትዮጵያ ሰላም ጓድ ታህሳስ 2018 ዓ.ም። ታንኪዩ። አመሰግናለሁ። ቻው።